2017 8ኛ ወር ማክሰኞ ቀን 22 ከቀኑ 6 ሰዓት ነው መጥቼ እዚህ ጋር ተቀመጥኩት። እናቴ ቆንጆ አታልቅሽ። የሆነ አዲስ ነገር ሆንኩባቸው መሰለኝ። ቀይተክ ህፃን ልጅ ሆኜ ትምህርት ቤት አንደኛ ነበር የወጣሁት 3ኛ ክፍል ተማሪ ሆኜ አንደኛ ወጥቼ አባቴ ሞቷል። እናቴ አሟት ተኝታ ነበር። አላህ ምስክር አንድ ሰው መድረክ ላይ አልገባም። ምክንያቱም አባቴ ለበናቴ አሟት ስለተኛች በጣም ነው የተሰማኝ። በቃ ይተሰላት ሲሄድ ክር ተቀሻ ማዳበራው ክር የመኮሪ ማዳበራ እሱን ክር አውጥቼ በመርፌ አስገብቼ ያንን እንደዚህ በተሰፍቼ ነው ሰግጄ መጥቻለሁ። አላህ ምንም ነገር ህይወቴ ላይ ሲያደርግብኝ ሁሌ እንደከነው ማረፍ ባለብን ሰዓት እንጸጸታለን። ኢነርጂው ባለን ሰዓት ሳንሰራ ሳንጠቀምበት ቀርተን ከዘንም ኢነርጂያችን ሲሞት በዛ ሰዓት እንጸጸታለን። ብዙ ሰው ጥሩ አመለካከት የለውም። ጥሩ በመስራቴ ዝቅ አድርጎ የሚያይ ሰው አለ። እኔ ለኔ ግን ከፍታዬ ነው። ብዙ አውቄበታለሁ። ጥሩ ባልሰራ ኖሮ በቲክቶክ ቤተሰቦችን አላቃቸውም ነበር። ምግብ ላይ ጎበዝ ነኝ። ምግብ ቤት ቢኖረኝ ይላሉ አንዳንዴ። እውነት አዳዲስ ነገር ፈጥሬ አበላቸው ነው። የልጄን አባት ተዋወቅኩኝ። አገባው እሷ ደስተኛ ትሆን እንጂ እኔ ለምን ሶስት ስራ ለምን ቆሎ አላዞርም? አሁን ሚስጥሩ ሰራለሁ ለምን ከሰዓት ቆሎ አላዞርም? እሷ ደስተኛ ትሆን። ምክንያቱም ለሷ ያለዋት እኔ ነኝ። ዞር ላይ ቀን ስራ ጠይቄ ያለው ኩላሊት በሽተኛ ነኝ። ግና ከጨነቀሽ እኮ ምንም ታደርጊያለሽ። አልቻልኩም። የሆነ ነገር ትንሽ ነገር ያሳመመኛል። አሁን የሚጋራኝ ሰው አለመኖሩ፣ የሚጠይቀኝ ሰው አለመኖሩ በጣም ጭንቀት ላይ በቃ ጭንቀት ላይ ሆነ። የምታወሩ ሰው አትሽን ታውቂያለሽ። የሆነ ሰዓት ላይ በጣም ከፍቶሽ እዛ በዛን ሰዓት መኪና ገጨ። ሰላም ሰላም፣ እንዴት ነሽ? ሰላም ነው። ደህና ነሽ? አለን። ታስጠርጊ ነው? አዎ፣ ከሱ ቀጥዬ ነው እስከዛ ልቀመጥ። ፏል አርግልሽ ታረኛ ነሽ። ዛሬ ደግሞ ስራ በዝቶብኛል። ሰው ሲወጣ ይገባል ምናምን ማጥወጫ ማት። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ቲክቶክ ላይ አይቼሽ ነው የመጣሁት። ነው ሰላም ስትይኝ እኮ ግራ ገብቶኛል። ለምን ሰላም ስትለኝ በነፃ እንድጠርግላት አያችሁ ነበር። እስኪ እንታወቅ። እኔ አልፊያ እባላለሁ። አልፊያ ፋሪስ። ስትሮ ነው የምሰራው። ምን ያህል ጊዜ ሆነሽ? አሁን አመት ሊሆነኝ ነው። 8ኛ ወር 2017 8ኛ ወር ማክሰኞ ቀን ቀኑ ማይረሳ 2017 8ኛ ወር ማክሰኞ ቀን 22 ከቀኑ 6 ሰዓት ነው መጥቼ እዚህ ጋር ተቀመጥኩት። እንዴ የምሬ ነው እንዴ። በዚህ ነው ያህል ቀኑን ያረሳሽበት ምክንያት ምንድነው? ከባድ ነበር ለኔ ከባድ ነበር ሰዓት። እንደዛ ነው። እናቴ ቆንጆ አታልቅሽ። እናቴ ምን አይ ምን አይነሳት ቀፋሽ? አይ ስልሽ በሰዓቱ ስመጣ በጣም ከባድ ሁኔታ ላይ ነበር። ለዛ ነው ቀን ማረሰው። መጥቼ ስቀመጥ ራሱ በጣም ብዙ ሰው አላስጠረጉኝም። ማለት የሆነ አዲስ ነገር ሆንኩባቸው መሰለኝ። ቀይተክ ታይኔ ቆንጆ ማረሰው ለዛ ነው። እና ሰው አሁን አላስጠረጉኝም። የመጀመሪያ ተቀመጥኩበት 3 ሰው ነው የጠረኩት። ግን አንደኛው 200 ብር ሰጠኝ። ከዛ ሁለተኛው 30 ብር ሰጠኝ። ጫማውን እንዳሁኑ ነበር ያጠፍኩለት እንዳሁኑ ሰውዬ። ከዛ አንደኛው 20 ብር ነው 20 ብር ሰጠኝ። 250 ብር ይዤ ሴት ብቻዬን እያወራሁ ነው የሄድኩት። ደስ ብሎኝ ማለት ነው ወላሂ። በቃ ሜክሲኮ ደርሼ ብሩን እያወጣሁ እያየሁ ደስ ብሎኝ በቃ እንዴ። ድንገት ተነስተሽ በቃ ሊስትሮ ጀምራለሁ ብለሽ ነው ከቤት የወጣሽው? እቃውስ ነበረ ስትጀምሪ? ገዝቼ እቃውን ገዛሽ? እሺ። እንደዚህ አይነት መርገጫ አንተ ሰርቄ ነው ሌላ ገዝቼ ነው ይሄ የጀመርኩበት ሌላ ነው። የሆነ ልጅ ነበር የሰጠኝ። እቺ ስጠቀው መጥረግ እንዴት ነው አሳየኝ ምናምን ስለው አላመነኝም። እሱ ምናምን እዛ ሜክሲኮ ጋር ነው ያለው ነው። ከዛ የምርሽና ምናምን አለኝ። አዎ ስለው በጣም አዘነ። ባልዲዎች ሰጠኝ። ከዛ እና ይሄን መርገጫውን ሰጠኝ። ከዛ ሌላውን እቃ ምናምን ገዝቼ መጥቼ ተቀመጥኩ። ምንም አውቀው ነገር አልነበረም በሰዓቱ። አስታውሳለሁ አንድ ሰውዬ መጥቶ ተቀመጠና በማግስቱ በሁለተኛው ቀን መጥቶ ተቀምጦ በጣም ዘንጦ ነው የመጣው። ጫማው ቡኒ ነው ቀለም የሚቀባው ማለት ነው። ከዛ ነጭ ካልሲ ነበር ያደረገው። ከዛ ቀባውበት
ካልሳቂ ቀቦበት እንባይ መጣ ምናምን ማስካርጌ ነበር ማድረግ ፊቴ አይታይም ነበር እንደዚህ ሽፍንፍን ብዬ ነበር ከዛ እንባይ ሲመጣ ቀና ብያዩትና እንባይ ሲመጣ አዘነ ችግር የለውም አትጨነቂ አለኝ ግን ተመልሶ መታስጠርጉኝ ያቅም ሁሌም ተቀባብኛለች ብሎ ሁሌ ያልፋል ግን አይመጣ አይዞሽ የኔ ቆንጆ እሺ ማያልፍ ነገር የለም አይደል እዚህ ምድር ላይ አዎ አለፈ አልহামዱሊላህ ረብል ዓለሚን አሁን ደህና ነኝ ብዙ ነገር አለ ለምዷል ይሄው ጫማውም አለ ሰውም አለ ግርግሩም እንዳለ ነው አይዞሽ እሺ ስራን ሳይንቁ የሰሩ የተከበሩ ናቸው አይደል ዛሬ ላይ ዝቅ ማለት ሽናት እሺ ነገ ትልቅ ደረጃ ላይ ደርሰሽ ደግሞ ለሁላችንም ምሳሌ እንደምትሆኚ ምንም አልጠራጠርም ዛሬ ብሎሽን ከኛ ጋር ማሳለፍ ትችያለሽ ስራ ግን በደንብ ነበር እንግዲህ በቃ ምንም ማረጋች እሺ የት ልትወስጂኝ ምሳ በንበላ ደስ ይለኛል እሺ የት እኛ ምን መርጣ ቦታ እንሂድ ወይስ ወደ አንቺ ጋር እንሂድ የትኛው ይሻላል እኔ ቤት ምን እንሂድ ከፈለግሽ ቤት እንሂድ በቃ ጥሩ ስለዚህ አለችኝ አንቺ ትንሽ የቤት ካልደበረሽ እና አለ ምንም አይደብረኝም ስለዚህ ፀሐይም ስለሆነ ምሳ በልተን ምሳ እየበላን ቤት ውስጥ ግን ምግብ ምንም የለም ማለት ምግብ የለኝ እንዳታስብ ዛሬ ሙሉ ወጪ በእኛ ነው አስቤዛ አስቤዛ የለም ምን ወላሂ እንዳጋጣሚ አልቆብኛል ሰራለሁ ምግብ ሰራለሁ ጎበዝ ነኝ ግን አስቤዛ ምንም አልቆብኛል ግን ችግር የለውም እገዛለሁ አይዞሽ እኛ እንገዛለን ምንም ችግር የለውም ስለዚህ ወደ ቤት መሄድ እንችላለን ተመልካቾቻችን በዛሬው በልምድና በተሞክሮ ሰዓታችን ከጀግናዋና ከታታሪዋ አልፊያ ጋር ቆይታ የምናደርግ ይሆናል ከሷ ብዙ የምትወስዱት ልምድና ተሞክሮ እንዳለ አልጠራጠርም አይደል አልፊያ አዎ ከኔ ብዙ የምትማሩት ነገር ይኖራል አብራችሁን ቆዩ እኔ ትንሽዬ ቤት አለችኝ ቤት ሄደን ምሳ እንበላለን መልካም እሺ ከዛን ጫማ ላግዝሽ የምርሰናና እንሂዳለን ታጥበለሽ አዎ ሞያሽ ይታያልሽ ከየት ነው የምንጀምረው አንቺ ታጥበለሽ አዎ ለሞክር ተሞክሮ አይደለ ከዛ በኋላ ፐርፌክት የሚሆነው ስለዚህ ለሞክር ልምድ አይጠይቅም ያው ግን ሞያ ነው የሚጠይቀው ይሄን ልቀይር ትችያለሽ እንዳትጥቂ ሁለችን ነው የሥራ ሳይሆን አሪፍ ነው እሺ ልሻስ አይ ዝምሽ ወልቢው ወልብላ መስራት ተጣቢ ልብስሽ ላይ እንዳይሆንሽ ተይቅርብሽ እኔ ልጣባው እውነት አይሻዬ እኔ ነኝ አይሻ ታካፍኛለሽ ብሩ ችግር የለውም ስንት ነው የተሰጠኝ ወይ ገና አልተቀበልኩም ተቀበልኩት እሺ እኔ ነኝ እንደዚህ ነው ይልሽ እግርሽን ሰውነትሽ እንዳይነካብሽ ዞር ታረጊና ጫማዎችሽን ራቅ አድርገሽ ከዛ እንዲጠይ አቀማመጥ ጀምሮ የራሱ ስታይል አለ አዎ እንዴ ዝም ብለን እኮ አይደለም የገባነው እኔ እና እሺ አስተምሪ ምናምን ቆንጆ ጫማ ነሽ አዲስ ጫማ አስለምጂኝ ምናምን ይሉኛል ማለት አዲስ መሰለኝ አዲስ ይመስላል ጫማ አስለምጂኝ እና አንዳንዴ ልምድ ያስፈልገው እላለሁ ግን የምር ልምድ ያስፈልገው እኔ በሰዓቱ ማለት ማረክ ስለነበረብኝ ጨከን ብዬ ምንም የማላውቀው ነገር በጭፍን መጥቼ ተቀመጥኳ ግን ከዛ በኋላ ደግሞ ብዙ ሰው ጫማ ማበላሽሽም ቢል ለምጂ አሁን ፐርፌክት ጎበዘውኛለሁ ግን እነሱ አሁን አንድ ሴቶች ነው እኛን መሰለኝ ጥንካሬሽን እንትን ማለት እንፈልጋለን ነው እውነታቸው እና ከከፈሉኝ አስተምራቸው እና እኔም ልክፈል አይ አንቺ እንኳን ያገሽኝ ነው ችግር የለውም ጫማ ራስ ጽድት ያለ ነው አዲስ ይመስለኛል ብዙ ያልተደረገ ነው ያምኑሻል ማለት እኮ ነው አዲስ ጫማ ከሰጥሻ እንዴ ለላሉ ነው እንዴ ራስ ወይናስ ያፋሪስ አያይዝሽ ጥሩ ነው ማለት ልምድ እንዳለው ሰው ነው ያጠብሽ ያለሽ ግን አሳፈርኩሽ እንዴ አረ በጭራሽ በጣም ጎበዝ ነሽ እውነት ድሮም ያለሙያሽ ገብቶሽ አሁን ወደ ቤት እንዲበቃ ታዩ እንዴ ልጨርሳትና እንሄዳለን ኢንሻአላህ ዛሬ በቃ ከእናንተ ጋር ነው ሙሉ ማለት ነው ይገርማል እኔ ሰው ይሰግጄ ቁርአኔን ይዤ ፈጣሪ እባክህ ሰው እየሰማኝ እንደሆነ አውቃለሁ ያየኝ እንደሆነ አውቃለሁ እባክህ ወኪል አውጣልኝ ብዬ ነበር ዛሬ አሁን እንዴት ነው ምሳ ካንቺ ነው ስራ በኔ ነው ሰማሽበት ምሳው ከይሞኑን አይደል አይ አሪፍ ነው ብቻ አላህ መልካም ብሎ ያድርግልኝ አሜን አሜን ኢንሻአላህ ደስ ብሎኛል ጥሩ ስራ ነው የሰሩት ሰርቻለሁ ማለት አይተሻል ቢዚ ነበርኩ ልክ ነሽ በተለይ ደግሞ እኛ ከመጣን ጀምሮ እንዳለ ስራው ከፍቶ ነበር አልহামዱሊላህ እና ደግሞ መጨረሻውንም ያሳምርልን አሜን አሜን
እንግዲህ ቤቴችን ትመስላለች። ቤትላምቦሳ እንዴ ማሻአላ ነው ቤትሽ። ኧረ እባክሽ እውነት አስቤዛ ገዛዛ ነው። ብዙ ወጪ በዛብሽ ግን። ኧረ በፍጹም አመሰግናለሁ የኔ ውድ። ያምራል ቤትሽ። ኧረ ቆንጆ ነው። ባታምሩም ታስጠላ። ስለዚህ አሁን ፏፏና የሊስትሮ ቤት አይደል እንዴ? ኧረ አይመስልም። ጽድት ያለ አንቺም ጽድት ያለ ቤትሽም ጽድት ያለሽ። አመሰግናለሁ። ስለዚህ እኔ ቡና ምናምን ላቀራ እዚህ ባለበት ቡና ታፈያለሽ። ማንከሽከሻ አለኝ፣ እቃ አለኝ፣ ሁሉም አለ አለኝ። እሺ እንግዲህ ሰራተን ጨረስን አይደል? ምግባችን እስኪ ቢስሚላህ። እንዴት ነው ሙያ ላይ? እኔ ጎበዝ ነኝ። እስኪ አንቺ ደግሞ ትመሰክሪያለሽ። ቢስሚላህ። ናም ይጣፍጣ ይጣፍጣ። ምንም አይልም። እንደ አንደኛው አውቀሽ ማርያም በጣም ይጣፍጣል። አስበሻል? የገበያ እንጀራ እኔ ደግሞ ነገሩ ኖሮ ስታቁላይ ጀምሮ እያየሁሽ ነበር። ባለሙያሞች ያስታውቃል። አውቀሽ እውነት ምግብ ላይ ጎበዝ ነኝ። ምግብ ቤት ቢኖረኝ እላለሁ አንዳንዴ። እውነት አዳዲስ ነገር ፈጥሬ አበላቸው ነው። እንወርሻለሁ ወደፊት አይዞሽ ኢንሻአላህ። መኪናው ስንመጣ እንቅልፍ ወስዶሽ ነበረ። በጣም ደክሞሽ ነበረ። ተኛውብሽ ላይሽ ላይ። ችግር የለውም ግን ሌሊት ነው እንደምትነሺው? ሱቢ ላይ እነሳለሁ። ሱቢ ሰግዳለሁ። ከዛ ያው ቤቱን ማስተካከልና ትንሽ ሻይ አፍልቼ ትንሽ ነገር ጎርሼ ምናምን በቃ 12 ሰዓት እወጣለሁ መልሰሽ ማለት ነው። ስራ እዛ የምደርሰው ለአንድ 20 ጉዳይ ለአንድ ሩብ ጉዳይ በቃ ትራንስፖርት ካልተመቻችልኝ 1 ሰዓት እደርሳለሁ። ለገሃር ማለት አሁን ያለነው ሰፈራ ነው። የምትሰሪበት ደግሞ ለገሃር ነው። ርቀቱ ርቀት አይደለም ግን አልহামዱሊላህ እኔ ደስተኛ ነኝ ስልሽ በቃ ትራንስፖርቱም አንድ ስለሆነ ብዙም ያናክል እንትን አይደለም። በጧት መውጣት ብቻ ነው የሚጠበቅብኝ። እኔ ደግሞ ሱቢ ሰላት ስለሚያነቃኝ በሱቢ ሰላት ሰግጄ በቃ ትንሽ ቁጭ ራሴን እንትን ብዬ እወጣለሁ። አልደገምኩሽም። አንድ ያጣላ አብረን ነው ያበላው ነው አብዛላ ግን ባላ በጣም ወዳይ ቡናሽን እናዋለን እንዴ? ምርጥ ቡና ላይሽ ያቆላል። በጣም አሁን ጣኒን ጨስ አድርገን ፏ እናደርገዋለን። በጣም ስኳር 2 3 ማንኪያ አደረጋ ተጫዎች። እሺ አቀዳድሽን እያየሽ እንዴት አየሽ? አይ ቆንጆ ነው ያያዝሽ። ቅድም ምግብሽን ቀመስን። አሁን ደግሞ ነው ያፈላሁት ቡና። አቀዳድሽን እያላችሁ እውነት አረፋ ተፈቆ ባለሙያ ቀጂ እንደዚህ ነው ይሆናል ይባላል። አረፋ ይተፋል ሲቃድ በቡና እንኳን አልተማማይሽ። እኔ ስኳር ነው የምጠጣው። እኔ ስኳር ነው እውነት ስኳር ያው እንደ ልምዳችን ነው። ቆንጆ ነው። ከዚህ በኋላ አንቺ ምግብ ትሰራለሽ፣ እኔ ደግሞ ሁሌ እየመጣሁ ቡና አፈላልሻለሁ። ስፖንሰር ከሆነሽ እንደዚህ አታስቢ። ይደጋዋል እንደዛ ከሆነ ይመቸኛል። እኛ እንዳጋጣሚ ማለት ትንሽዬ ነገር እንኳን ማድረግ ባንችል ቤት ስትመጪ ምሳ ትበይም ነበር ማለት ነው። አይ የሆነ ነገር እንዳልኩሽ ወይ የሆነ ነገር ይዤ እገባለሁ ወይ ሙዝ አቮካዶ ይዤ እገባለሁ። ግን ያው ቀን ሙሉ እዛ እኮ ነው የምውለው። አልበላም። ዛሬ ነው እኛ ጊዜሽን የተሻማነው። አልበላም። እዛ እንትን እላለሁ፣ ከዛ ክላስ ገባለሁ፣ ከዛ እመጣለሁ፣ የሆነች ነገር በልቼ እተኛለሁ። በቃ እንዴ አልበላም። ነገር ለጤናሽ ጥሩ አይደለም። እሺ አዎ፣ እዛ ያው ለምሳ ማውጣውን ብር እያሰብኩ እኮ ነው። እዚህ ስመጣ ደግሞ መስራት ይዳክመኛል። እዛም ልጅ ደግሞ ማውጣውን ብር የሰራሁትን ጨርሼ ለምሳ ከሰጠው ብዬ ደግሞ የኔ ቆንጆ ቢያምሽ እኮ ከዛ በላይ ታውጫለሽ አይደለ? ስለዚህ ሁልጊዜም ጤናሽን መጠበቅ አለብሽ። እሺ እንዴት ነው ቆይታ? አሪፍ ነው። እንግዲህ ዛሬ በዋናነት ለገበያ ቢዝነስ ተመልካቾቻችን ተምሳሌት ትሆኛለሽ ብለን በማሰብ እንግዳ አድርገንሻልና እስኪ በመጀመሪያ ልጅነትሽን እናንሳ። ልጅነቴ ያው እንደ ልጅ አላሳለፍኩትም እና ለመናገር ያው በልጅነቴም ጀምሮ
ብዙ ከጥገኝነት እዛም እያልኩ ነው ያሳለፍኩት። አንዴ አባቴ ሲሞት ለአክስቴ አደራ ብሏት ነበር፣ ተናዞላት ነበር። ከዛ እዚህ መጣሁ። እዚህ ስመጣም ጥሩ ላይ አልነበርኩም። በቃ ማለት እኔ ያሳለፍኩት ነገር በጣም ስለሚያመኝ ማለት ነው ልጄ እንደዛ የምትሆን ይመስለኛል። አሁን ብዙ ጊዜ ያመኛል። አይተሽ ከሆነ ያክኒን ነው የኔ ነው ብዙ ጊዜ ያመኛል። እና ሲያመኝ አንዳንዴ ብሞት ስልና ብሞት እርግጠኛ ነኝ እኔ ያሳለፍኩትን ላይፍ ልጅ ልታሳልፍ ነው። ምክንያቱም ልጅ ከእናቱ ጋር ነው ያለበት። አጣሽ አገኘሽም ልጅ አላቅም ለምን ጎዳና ላይ አሁንም ከእናቱ ጋር ነው። እኔ ፍቅር በዛሬ ቀን አይለቀስም። እሺ ደግሞ ሁሉም ያልፋል። እሺ እኔ ቆንጆ በርቺ። አይ አልፏል እኮ ግን ያው ወደኋላ ተመለሽ ቁስልሽን ስትነቂ እንዲና ቁስል እንዲህ ሲነካ እንዴት ነው አያምም? እንደዛ ነው የሚያመኝ። ወደኋላ ተመለሽ ሳወራው ማለት ገና አልተመቸኝም ነበር። የሆነ ጊዜ ላስታውሳለሁ። በአጠቃላይ እኔ ስልጤ ዞን ተወልጄ ያደግኩት ልንገርሽ ነው። ስልጤ ዞን ተወልጄ ያደግኩት የተማርኩት እስከ 8 ነው የተማርኩት። አልተማርኩም። ከመማሬም በፊት ትንሽ ልጅ ሆኜ አስታውሳለሁ። ተቀጥሬ የሆነ ቤት ተቀጥሬ አክስቴ ለሆነ ሰው ሰጠች ማለት ተቀጥሬ በደሞዝ ማለት ነው 250 ብር ነበር ያንን ደሞዝ ይራሱ ማለት ነው። ትንሽ ልጅ ነኝ። እንጀራ መጣዱ ጋር እኔ ትንሽ ብበልጠው ነው እንጀራ መጣዱ ትንሽ ነው። ከዛ ተቀጥሬ ስሰራ እዛ ቤት ውስጥ ያሳለፍኩት ነገር ለኔ እንትን ነው ማለት የሰው ቤት ባህሪው ነው ብዬ ነው ያሰብኩት። ምግብ በስነ ስርዓት አይሰጡኝም ነበር። ቁርስ ሰዓት ጠዋት ተነስቼ ቁርስ ለነሱ ደህና ነገር ሰራላቸዋለሁ። ከዛ ለኔ ግን እቺ ክባ ዳቦ አለቻት እና እጀታ የሌላት ሻይ ብርጭቆ ተቀተልሻ እቺ እንትኑ በሷ በረንዳ ላይ ነበር የሚያስቀምጡት። የምርሽ አላህ ምስክሬ ነው ወላሂ። በረንዳ ላይ አስቀምጠው ናይ ውሰጂ ምናምን ይሉኛል። ናይ ቁርስሽ ታው ናይ ውሰጂ ይሉኛል። ከዛ እኔ ልጅ ነኝ አልኩሽ። በቃ በዛን ሰዓት ምግብ በቃ ይርበኝ ስለነበረ ናይ ውሰጂ ሲሉኝ እኔ እዚህ ጋር ተቀመጠልኝ ምንም አይመስለኝም። ሮጬ ሄጄ ኩሽና ይዤው ገባለሁ። ያችን አንድ ዳቦ በልቼ እውላለሁ ማለት ነው። ከዛ ምሳ እሰራለሁ፣ ቤት አጽዳለሁ። ቤታቸው ውስጥ መጅሊሳቸው እንጣፋቸውን መረግጣ ለማጽዳት ብቻ አልገባም። አጋጣሚ ሆኖ ልጅ ስለነበርኩ የሆነ ልጅ አለ ማለት ነው። ከዛ እንድንጣፉን አዝቼ ምናምን እንዲቆጥጥ ብዬ እንዲያጫወትኩት ትንሽ ብላኛለች አሉ አስታውሳለሁ። ከዛ ደግጬ ተነሳ ወጣሁ መጥረጊያ ይዤ። እዛ ቤት በጣም ስራ ይበዛብኝ ነበረ። ጠዋት ተነስቼ ቤት አጸዳለሁ። መጀመሪያ ጠዋት ተነስቼ ቁርስ እሰራላችኋለሁ። ከቁርስ በኋላ እነሱ ቁርስ ከበሉ በኋላ ቤት አጸዳለሁ። ቤት ካጸዳሁ በኋላ ምሳ እሰራለሁ። ከምሳ በኋላ ደግሞ ሁሌ ልብስ አለ ይሰጡኛል። ልብስ ከየት እንደሚያመጣ አላውቅም። ቀን በቀን ልብስ ይሄን ይጣብ ጉርጉር ነው የሚያደርጉልኝ። ደግሞ ይሄን ይጣብ ያችም ይሄን ይጣብ ይወረውሩልኝ ሰብስቤ አጥባለሁ። ከዛ እዛ በጣም ስራ ስለሚበዛብኝ ስለነበረ ይሄ ጥፍሬ ወጥቷል፣ ይሄ ጥፍሬ ወጥቷል፣ ይሄ ጥፍሬ ወጥቷል፣ ይሄ ጥፍሬ ወጥቷል እንዲህ ተነቅሎ ማለት ነው። በስብሶ ወጣ በስራ ብዛት። በስራ ብዛት እንደዛ የሆነ ሳለ በቃ ዝም ብዬ ማልቀስ ነበር። ሳለቅስ ሁላ ተደብቄ ነው ማለቅሰው። ፈራቸዋለሁ። ወይ ሽንት ቤት ገብቼ አለቅሳለሁ፣ ወይ ሻወር ቤት ገብቼ አለቅሳለሁ። ከዛ በኋላ በቃ ሲመረኝ ምናምን እኔ በቃኝ እባካችሁ ቤተሰብ ጋር ውሰዱኝ አልፈልግም ምናምን ስላቸው አንደኛ ማታኛለች አይለኛላት እንዴ ቅጥቅጥ ነው ያደረገችኝ። ወላሂ መታኛለች። በቃ ስትመታኝ ያመጣችኝ አይደለችም ሌላ ናት የመታችኝ። ያመጣችኝ እንዳጋጠም ስትመታኝ ደረሰችባትና አንቺ አላህን አትፈሪም እንዴ ምን ሆነሽ ነው የምትመቻት? ምን አደረገችሽ? በቃ ይፋልሽ በቃ ብላ ተቆጥታት ተናለች። ጩጬው ልጅ በጣም ነበር የሚወደኝ። እሱ ማለቀሰ። እሱን ወጥታ ወደ ቤት አስገባችሁ መለሱኝ ማለት ነው። እና በአጠቃላይ በቃ ልጅነቴ እንደዛ እዛ ቤት ሲሄድ እዛ ቤት ብቻ ጉልበቴ በሰው ቤት ነው ያለቀው። አሁን ላይ ለራሴ ሲሆን ደከመኝ። አሁን ዲስትሮን ካንሰርቼ ማለት ነው ወላሂ ሲደክመኝ ይገርመኛል ስንት ነገር እንዳልሰራው። ጣፋጥ ባለው ሰው ቤት ሰው ቤት ብቻ ፋሚሊ ጋር እንኳን ሆኜ ጉልበቴን አልሰስትም። እኔ እነሱ ጋር ለምተኛው ፍራሽ ክፍያዬ ጉልበቴ ነው። በቃ እንደዛ በመሆን ልጅነት ያለፈ። ከዛ ደግሞ አደኩኝ፣ ትልቅ ሆንኩ። ከዛ መስተንግዶም ሰርቼ አውቃለሁ። ከአንድ ሙላ ቦታ ሰርቻለሁ። ሄጄ ግግም ብዬ ገባሁኝ። ምንድነው መስተንግዶ ፈልጌ ነው አልኳቸው። ከዛ እሺ እስከ ስንት ተምራሻል? እስከ 12 ወረቀትሽ ነው? ወረቀት የለም ወረቀት ይጠፍታል አልኳቸው ማለት ነው። እነሱም አልገባም። እንግሊዝኛ ማውራት ያለሽ ይችላሉ። ምንም አውቀው ታሪክ የለም ከኦኬ ነው ከእሱ ውጭ። እዛ ትችያለሽ? አዎ እችላለሁ። እዛ ፈረንጅ ነው የሚመጣው ቻይና ምን ይመጣል በኮንፊደንስ አስተናግዳለሁ። ምንም ችግር እንዳያሳስበው አይተህ ታባረኛለህ አልኩት። መጀመሪያ ፈተነኝ።
መጀመሪያ ይሄን ችግር ነው። ከዛ ረዳትነት ነው የምትገቢ መጀመሪያ አንድ 15 ቀን ረዳት ሆነሽ ትሰሪያለሽ። ከዛ ረዳትነት አስገባኝ። ረዳት ሆኜ የምሰራላት ዙበይዳ ትባላለች። ዙበይዳ ለሁሉም ነው የምሰራው፣ ግን የበለጠ ግን ለዙበይዳ የምትባል ነበር የምሰራላት የነበረው። ፎቅ ስትወጣ ፎቅ አብሬያት እወጣለሁ። የነገር ሲጎዳ አቀብላ ባይዛዊ ወላሂ ዋና ከመሆን ማለት ነው ረዳት ነው የሚያደክመው። ምክንያቱም ያም ያዝሻል፣ አንቺም ታይኛለሽ፣ ያም ሁሉም ያዘ። ከዛ በቃ ረዳትነት ከባድ ነው። 3 ቀን ከሰራው በኋላ ሄጄ አለቀስኩበት። ማናጀር ፕሊስ ዋና አድርገኝ አልኩት። ምክንያቱም ረዳት ሆንኩ ማለት ቲፕ አይሰጠኝም፣ ፎልደር አልነካም፣ ምግብ ስም በሷ ነው የሚወጣው። እኔ በቃ ዝም እንደረዳት እና እሷ ከሰራችሁ ላይ የሆነ ነገር ከሰጠ 25 ብር ሰጠኛለች፣ አንዳንዴ 20 ብር ሰጠኛለች፣ አንዳንዴ 30 ብር። ያም ሲሰጠኝ ወይ 100 ብር ይዤ እገባለሁ ወይ 50 ብር ይዤ እገባለሁ። እንዴ እነሱ ለምን ይሄን ሁሉ እየሰሩ እኔ ለምንድን ነው ረዳት ሆኜ የምቀጥለው? ስንቅጥብ አለቅም። እኔ እናቴ ማስተዳድረው ልጅ የለችም፣ እናቴ እዚህ እኮ የለችም። እዛ እኔ ብዙ የቤተሰብ ኃላፊነት አለብኝ እና ፕሊስ አልኩት። በቃ ነገር ለማግኘት ተዋሽ የለ በቃ ዋሽሁት። እባክህን ጀማል ይባላል፣ ጀማል እባክህን በቃ ዋና አድርገኝ አልኩት። ረዳት ሆኜ ምንም እያገኘሁ አይደለም፣ ደሞዝ ደግሞ 1000 ምናምን። እዛ እሺ ያለኝ 3 ቀን 15 ቀን እንደ 15 ቀን የሚሰራው ሲለኝ አራን ያልኩት ዋና አድርገኝ አልኩት። በቃ ችኩል ነኝ የሆነ ነገር ለብዙ ነገር ቸኩላለሁ፣ ግን ይሄ ለማግኘት እስከሆነ ድረስ ኖርማል ነው። ግን ለራሴ የሚሆነ ነገር እፈጥናለሁ። በቃ ካላረከኝ አልኩት። በ3 ቀን ውስጥ ዋና አደረገኝ። መጻፍ አልችልም ነበር እኔ ረዳት ሆንኩላት። መጻፍ የሚችል ሲባል ደግሞ ወደ እኔን ዋና አደረገኝ። እሷ ረዳት የሆነች ተገለበጠ ነገሩ ማለት ነው። እሷ ረዳት የሆነች እኔ ዋና ሆንኩኝ። ዋና ስሆን አልሐምዱሊላህ እሰራለሁ፣ አገኛለሁ፣ ቲፕ ይሰጡኛል። ብቻ አሪፍ የሰራው። ግን ስሰራ ምንድነው የምናገኘው ነገር እናጠፋለን። ጫማ ያምረናል፣ ጫማ እንገዛለን። ልብስ ሲያምር ዱባይ ተራ ሄደን 3 ልብስ አንዴ እናዛለን። እኔ 3 ልብስ 3 ነው 4 3 ልብስ ያዘዝኩበት ቀን ትዝ ይለኛል። አሉ አሁን እሱ ነው የምለብሰው ሻንጣዬ። እዛ በቃ እንደዛ የምታገኘው ነገር ፏላ ማለት ነው። በቃ አው ስልሽ ልጅነቴ ላይ ምን አጋጥሞኛል መሰለሽ? ህፃን ልጅ ሆኜ ትምህርት ቤት አንደኛ ነበር የወጣሁት። 3ኛ ክፍል ተማሪ ሆኜ አንደኛ ወጥቼ አባቴ ሞቷል። አባቴ የለኝም እና እናቴ አሟት ተኝታ ነበር። የቤት ስራ ሰርቼ ብዙ ነገር ነው የሰራሁት። እበት ማውጣት አለ፣ ልጅ ነኝ። እበት አውጥቻለሁ፣ ቆጮ ጋግሬያለሁ፣ ማባያ ሰርቼ ቡና አፍልቼ ምናምን ሁሉ ነገር። ወንድሞቼ እርሻ ሄደው ነበር። እርሻ ሄደው ጓደኞቼ መጥቶ እንትን ካርድ የምንቀበልበት ቀን ነው። ጓደኞቼ መጥቶ አንሄድም አሉኝ። ልጅ ነን ምናምን ተቃቅፎ ተሰፍቶ መጥቶ አንሄድም ምናምን ሲሉኝ እኔ ስራ አለብኝ አልኩት። ከድሮም ጀምሮ አስተዋይ ልጅ ነኝ ወላሂ ነው። አሁን ህፃኑ 4 ዓመት የ4 ዓመት ልጅ ራሱ አስተዋይ ልጅ ናት። በቃ ራሴን ነው እንትን ያልኩት ነው። እኔ ስራ አለብኝ ሄዱ አልኳቸው። ሁሉም እኩዮቼ ናቸው እንግዲህ። እነሱ 6 ሰዓት ላይ መጥቶ ሲጠሩኝ እኔ እበት እየጻፍኩ ነበር። ከዛ በኋላ እሱን አውጥቼ ምሳ ሰርቼ ሁሉ ነገር ቆጮ ጋግሬ ማባያ ሰርቼ ቡና አፍልቼ ነው አዘጋጅቼ ወንድሞቼ እኔ እሸለማለሁ አንደኛ ወጣለሁ የሚለው ነገር አላወኩም። ከዛ በኋላ ጠበኳቸው። መጡ፣ ቡናቸውን ጠጡ፣ ምሳ በላኋቸው። ካርዴን ለመቀበል ነው የወጣሁት። ካርዴን ለመቀበል ስወጣ ፕሮግራም ሁሉም ነገር አልቆ ልክ ወደ ሽልማት ሊገባ ሲል ነው የደረስኩት። ልክ ወደ ሽልማት ሊገባ ሲባል ደረስኩኝ። ልክ እንደደረስኩኝ ከአንደኛ ክፍል ጀምሮ አንደኛ ወጣው ምናምን እየተጣራ ስመጣ ከ3ኛ ክፍል ደግሞ 3ኛ ወጣቸው ሀቢባ ከድር ተባለ። 4ኛ ሂዳያንማ ተባለ። እኔ ነኝ ያስጠናኋቸው። አብረን ነው ቁጭ የምንለው እና ከኔ ነው እንትን እያሉ እንደዛ ሆኖት ማለት። ከዛ በኋላ ተጠሩ። ሲጠሩ ሀቢባ ከድርም ስትገባ በጣም ብዙ ሰው የሚሸልማት ሰው ገብቷል። ሂዳያንማም ስትገባ ደህና ቤተሰብ ናቸው፣ የሚሸልማት ሰው ገብቷል። እኔም የደህና ቤተሰብ ልጅ ነኝ፣ ግን አባቴ ስለሞተ ነው ገባሽ። እኔ ግን አንደኛ ወጥቼ ስገባ አንድ ሰው መድረክ ላይ አልገባ። አንድ ሰው ማለት ነው አዳም ስክር አንድ ሰው መድረክ ላይ አልገባ። ምክንያቱም አባቴ የለም እናቴ አሟ ስለተኛች በጣም ነው የተሰማኝ። በቃ ስለሽ ያማል። ሁሉም ሰው ተሰብስቦለት መድረክ ላይ ሲያሽቃብጥላት እኔ ደግሞ አንደኛ ወጥቼ እንኳን አንድ ሰው ይገባልኝ አልነበረም። ምን አደረኩ? ምንም አላደረኩም። አባቴ አፈር ስለለበሰና እናቴ አልጋ ላይ ስለነበረች ስለተኛችብኝ ቢያንስ እሷ ቆማ ቢሆን ለእሷ ሲሉ ይገባሉ ገባሻ መድረክ ታያናለች ብሎ ከዛ ምንም አላልኩም። አንደኛ ወጣች ሲባል በዚህ ነው ያነባሁት። አበጋጣሚ ሆኖ እንትኑ ላይ ሆኖ የአባቴ መቃብር ይታያል፣ በርቀትም ሆኖ ማለት ነው። ከዛ ወደ መቃብሩ ያየው ነው ያነባሁት። ተወካይ ሲባል ገባ።
ተወካይ ለምን ይቀበልኛል ቆያየው ብዬ ተወካይ ሲባል ዝም ብዬ ነው ስቅብዬ ነው ማለት ሰው ደስም ብሎኛል እና ደግሞ አባቴም ቆም አጠገብ ያለማቆም አለማያት በጣም ይወደኝ ነበር ቢሻል በጣም ነው የሚወደኝ ነበር በዛ ተወካይ ሲባል ገባሁ ሽልማቴን ተቀበልኩኝ አስተማሪዎች ሁሉም ይወዱኛል አክቲቭ ነኝ ምናምን ተቀበልኩኝ በድጋሚ ከ3ኛ ክፍል ከሴቶች አንደኛ ተባት ሁለተኛ ጊዜ ገባሁ በድጋሚ በግቢው እስከ 8 ነው ትምህርት ቤቱ በግቢው ከ99.9 ያመጣችው አልሻፋሽ ተባለ ትልቅ ነው ሽልማት የተሰጠኝ ማለት ያኔ እየሳኩም ያለቀስኩ ነው አሁንም አልቀስ አታውቅም ይላል አራቴ ነው ኦሬዲ መድረክ ላይ ገባሁት አራቴም ስገባ አንድም ሰው አልገባልኝ አራቴ ነው መድረክ ላይ ገባሁት ያ አለፈ እናቴ ጋር ሽልማቴን ተሸክሜ ገባሁኝ ማብዬ በተኛችው ለተሳዩት አብሽር በቃ ልብስ ከዛልሻለሁ አላ ቃል ምርገቢ ነው ግላሞራ በተለይ ደግሞ ቤተሰብ አንደኛ ስትወጪለት በጣም ደስ ይላል ከዛ ኢድ ረመዳን ደረሰ ኢድ ሲደርስ የተቀደደ ልብስ ነበር እንደዚህ ቅጥልጥል የሚሆን የለም እንደዚህ ቅጥልጥሉ ለቋል ከዛ እሱን ወላሂ ነው መልሽ ይሄ የመኮረኒ ማዳበሪያ አላ ማዳበሪያ ክር አላ ክር ተቀሻ ማዳበሪያው ክር የመኮረኒ ማዳበሪያ እሱን ክር አውጥቼ በመርፌ አስገብቼ ያንን እንደዚህ በተሰፍቼ ነው ኢትሰላት ሲሄድ ጓደኞቼ አንደኞቹ እንኳን ልብስ አልተከተለ ምናምን እያሉ ያሽማጥጡብኝ ስቅቅ ብዬ ኢትሰላቴን ያቺን በማዳበሪያ ሰፍቼ ልብሴን ሰግጄ መጥቻለሁ ያ ተጽዕኖ አሳድሮብኛል እና መስተንግዶ ስሰራ ለምንድነው ልብስ ማጠፋው ያንን ነገር ካይምሮ ለማውጣት ነው አልከፈርስ ልብስ አላት አልከፈርስ ጫማ አላት አልከፈርስ ዩኒክ ነገር የምትለብሰው የምትጠቀም እንዲባል ሀታ ልብስ ሳሰፋው እንኳን ማለት ስታይሉን ቀይሬ ነው ማሰፋው ፒክቸር ያሳዩሻል ከፒክቸሩ ነገር ቀይሬ ነው ማሰፋው የኔ ልብስ ሌላ ሰው እንዳይለብሰው ማለት በቃ ማለት እኔ የተለየ ሰው ለመሆን ሞክር ነበር ያ ልብስ ያጣውበት ጊዜ በጣም ተጽዕኖ ስላሳደረብኝ በቃ የተለየ ሰው ለመሆን ሞክር ነበር የሰራውበትን ጫማ መግዛት የሰራውበትን ልብስ መግዛት ምናምን ነበር ማጣፈው እኔ ማለት አላህ ምንም ነገር ህይወቴ ላይ ሲያደርግብኝ ሁሌም ልክ ነው ለኔ ወላሂ ነው ማለት ሁሌም ልክ ነው በሰዓቱ ላለቅስ ይችላል በሰዓቱ ሊከፋኝ ይችላል በሰዓቱ ሊያመኝ ይችላል ግን ደግሞ ልክ ነው በቃ ፈልጎ ነው ያደረገው አለ ተባሻ እና ከዛ ያለ በቃ ትዳር እንዳጋጣሚ ልጅ አየችኝ እና የልጄን አባት ተዋወቅኩኝ እሺ ታገባው አግብቼም ደግሞ አለ መግባባት ተፈጠረ ያው ብዙም አልቆየንም ስልሽ ተዋወቅን ወደሆነ ተጋባን ብዙም አልተናናልንም አልተዋወቅንም አልተግባባንም ብቻ ተለያየን ስንለያዩ ደግሞ እህቴ ቤት ነው የመጣሁት እህቴ ምን አይነት ቤት መስልሽ የምትኖርበት የነበረው ቤት ያላለቀ ሳይት አለ አይደለ ያላለቀ ፎቅ አለ እዛ ውስጥ ሆኖ ኡስታዝ ስለሆኑ ሰው ስለሚወዳቸው ባለቤቷ ትልቅ ሰው ናቸው ማለት ትልቅ ሰው ናቸው ስልሽ ወጣት ናቸው የዲን ሰው ናቸው የዲን ሰው ሲሆን ደግሞ ለሪስፔክት ሰጪልኝ እዛ ነው አክብሬያቸው ነው ትልቅ ሰው ናቸው ከዛ ለሳቸው ደግሞ ተሰጥቷቸው ቆርቆሮ ምናምን ተመቶ መስኮት ምናምን ተደርጎ መስኮቱ ላይ በቆርቆሮ ተመቶ በር የሌለው ቤት ነው አንድ ተደርጎላቸው ይኖሩ ነበር እዛ የኖሩ እኔ ደግሞ ከባለቤቴ በቃ ፈታውሽ ሲለኝ ቀጥታ ልጅን በእጄን ጠልጥዬ እሷ ጋር ነው የሄድኩት ምን ያህል ጊዜ ነው የኖራችሁት ከሱ ጋር ማለት 2013 ተጋባን 2016 ተለያየ 3 አመት አንድ ላይ ኖራችሁ ማለት ነው 2013 ልክ መግቢያው ላይ 2013 ጥቅምት 29 ነው ሰርጋችን የነበረው ሰርግ ነው ያገባነው ድል ባለ ሰርግ አዎ በሚዜ ባጃቢ ታንጂ ሳንጣራ ያኔ ታውቂያ ነበር ማለት ቲክቶከር ነበር ማለት እና እዛ በስርዓት ነው ያገባሁት ወላሂ ስልሽ ያንን እንትን እፈልገው ነበር እንደዛ ሆኖ አልፊያ እዛም ሄዳ ተጠግብ እዛም ያለችው ልጅ በከበር ትውጣ የሚለው ስም ብቻ ነበር ፈልገው እንጂ ትዳር ላይ የሚያጋጥመኝ ነገር አላሰብኩበትም ብቻ በቃ ከዛ ቤት መውጣት ነው የፈለኩት እና የራሷ ትዳር አላት አንዳማት የሚለው ነገር ብቻ ያለ ስሙን ነው የፈለኩት ነበር ጋባሁን ትዳር ላይ ደግሞ ካልተግባባሽ ደግሞ የባሰ የጦለፍሽ ነው የምትኖሪ ገባሻ አንድ ልጅ ተፈጠረች እንኳን ተፈጠረችልኝ ለሷ ነውንም ጠንክሬ ለማቆም ይታገልካለሁ እንጂ ብዙ ቀን ራሴን ለማሳተ ሞክር ነበርና ሞክርና ከዛ መልሼ ደግሞ ልጅ ስላለ እና ማለት
ግዴታ መኖር አለብሽ ብዬ ለራሴ እናገራለሁ አንቺ እኮ መኖር አለብሽ ምናምን የምትኖርለት ሰው አለ እማሚለኝ ሰው አለ ገባሻ ለሷ ደግሞ እኔ መኖር አለብኝ ለምን እኔ ያሳለፍኩትን ላይፍ እንዳታልፍ ፈልጋለሁ ያንን እኔ ያሳለፍኩበትን እንትን ወጣ ወረድ እንድታልፍ አልፈልግም የኡነቴ ነው ቻው እኔ በሞትና በቀበር ያ ላይፍ ያጋጥማታል አላህ ያድርግባትና ማን ነው ፈጣሪ ጠብቅልኝ እሷን በደስታ ያኖርልኝና እኔ ምንም ሆኜ እሷ ደስተኛ ትሁን ችግር የለውም ወላሂ እሷ ደስተኛ ትሁን እንጂ እኔ ለምን ሶስት ስራ ለምን ቆሎ አላዞርም አሁን ሊስትሮ ሰራለሁ ለምን ከሰዓት ቆሎ አላዞርም እሷ ደስተኛ ትሁን ምክንያቱም ለሷ ያለዋት እኔ ነኝ ከአላህ በታች ማለት ነው ለዛ ለሷ መስዋዕት ከፍላለሁ ምንም አሁን ላይ ራሱን የሚከፋኝ እሷን አለማምጣት አቅም ታመታ ነው ልጅሽ 4 አመት የት ነው የምትኖረው አሁን ያባቷ እናት አባት ጋር እሱም እዛ ነው የሚኖረው ያላገባም እሱም እዛ ነው ከነሱ ጋር ነው የሚኖረው ናሷም እዛ ነው ያለችው እነሱ ራሱ ላመሰግናቸው ወዳሉና ለመናገር ስልሽ አሁን እነሱ ባይኖሩ ፀሐይ ላይ ከኔ ጋር ነበር የምትንከራተተው ያ ነገር ደግሞ አልহামዱሊላህ ረብል ዓለሚን ማረፊያ ስላገኘችልኝ ቢሆንልኝም ባመጣት ደግሞ እነሱ ፈቃደኛ ናቸው ለልጅ እናት እነሱ ይሉኛል አባትና እናቱ በቃ እንዳንቺ የሚሆንላት የለም ይሉኛል ወላሂ ይወዱኛል ዋይዛው እነሱ ወላሂ አሁንም ሲሄድ በክብር ነው የሚቀበሉኝ ምናምን አባትየውማ በቃ ስገባ እንዴት እንደሚሆን እና ለመታረቅ አላሰባችሁ አው ማለት ለመስማማት አይ ይፈልጋ ጉዳይ ተለያይተናል በቃ በሶስት ስለፈተን ግን በመሃል ላይ ስላለ በልጅ አጋጣሚ ትገናኛላችሁ በልጅ አጋጣሚ እንገናኛለን እሱና እኔ እኮ ተገናኘን ማለት እሱና እኔ እኮ አንገናኝም እናውራበት ታይም ይኖራል እንጂ እናውራ ልጅቷ እንግዲህ አያቷ ጋር ነው ያለችው ከነሱ ጋር አውርቼም ምንም ብዬ አክስቷለች ትሪት የምታረጋል ልጅቷንም የምታጥባትም እኔ በ15 ቀን በሳምንት እንኳን መጣታለሁ ጥቼ አጥቤ ፀጉሯን አሰርቼ ምናምን 3 ቀን ቆይታ 40 ምጥቻት እሁድ መልሳታለሁ ሰኞ ትምህርት እንድትማር ብዬ ነው ስመልሳት የምሬ ነው ምንሽ ወላሂ ይደብረኛል ስለሽ እሷ መማያልች ላይ የዘለለች እየተጫወተ እንደ ጓደኛ ነው የምናወራው ደግሞ ነገር ይሄን ላግዝሽ ለኛል ሳንለያይ የ2 አመት ከምናምን ላይ ሆና ራሱ ትለይ ነበር የሆነ ስራ እማዬ እኔ ቃውን ባጥብልሽስ እንዴ ነው የምትለኝ በቃ የሆነ ወጥ ይሰራው እኔ ግን ያን ነገር እኔ ባረግልሽስ ምን ችግር አለ ትለኛለችና በጣም ነው ወዳት ለየማን ለየት ያለች ናት የኔ ልጅ በቃ ትለያለች ምን አለብሽ እንደዛ ስልሽ ደግሞ እኔም ልወደድ እንደ አነሳሳሽኝ አይ ወላሂ ስማርት ናት እንጂ አላህ ያሳድግ አሜን ያሳድግልኝና እሺ ከዛ እንዴት ወደዚህ ስራ ገባሽ ያው እንትን እህቴ ጋር መጣሁ አላልኩሽ እህቴ እንደዛ አይነት ቤት ነበር የምትኖረው እሷ ጋር መጣሁ እሷ ጋር ስመጣ ግን ለዚህ ያራ እንደመጣሁ ነበር ያሰበችው እሷ ማለት ከስንት ጊዜ በኋላ ነው እሷ ጋር መጣሁ ምናምን ደስ ብሎ በማግስቱ ተለያይተናል እኮ አልኳት ከባለቤቴ ጋር ተለያይተናል ማለት ደነገጠች እሷ መለያየት እኮ ከባድ ነው ገባሽ በእኛ ሃይማኖታችን ተራራ እንደመናድ ነው ይባላል መሬትን ቀጠቀጣለሁ ምናምን ይባላል ብቻ አንድ ሰው ባልዳሮች ሲለያዩ ከተደነገጠች ምናምን የዲን ሰው ስለሆነች እሷ ለሳቸው ተነገራቻቸው ለኡስታዝ ማለት ነው ስትነግራቸው እንዴት ነው የተለያያችሁ እንደዚህ አፋውጥቶ በሶስት ፈትሻላ በቃ ቀጠለ ህይወት ቀጠለ እነሱ ቤት እያኖርኩኝ ግን ደግሞ የራስሽ ቤት ኖሮሽ የራስሽ መሶብ ኖሮሽ የራስሽ ድስት ከፍተሽ በልተሽ ጠጥተሽ መስፈልጊው ነገር አድርገሽ ስታይልኝ ተፈልገሽ ኖራሽ ደግሞ ድጋሚ ጥገኝነት ሄደሽ ለዛውም ከታናሽሽ ጋር ልጅሽ ተጠግተሽ ስትኖር ያለውን ስሜት ኢማጂን አስቢው ከዛ በቃ እሷ ቤት ስኖር እሷ ነፃ እንድሆን ታረጋኛለች እህቴ ማለት ነው ስለሽ በቃ እንዳይከፋኝ ለነፃነት እንድኖር ምናምን እንዳይደብረኝ ትዳር ልጅ የሚፈታው ስለሆንኩኝ ያ ነገር ውስጥ ላይ እንትን እንዳይ ስለፈታው ነው ዋልዳሩኝ እንትን ስለሆነ ጥገኛ ስለሆንኩ ነው የሚለው ስሜት እንትን እንዳይሰማኝ የቻለችው ታደርጋለች እኔ ጋር ግን አይመጣም ስለሽ በቃ የሰው ቤት ነው ዞሮ ወደድኩም ጠላሁም የሰው ቤት ነው እየኖርኩ ትዳር ፈትቻለሁ ጥገኛ ነኝ አሁንም ብዬ ነው ማስበውና ከዚህ ምሳሌ ላይ በቃ ልጄን ይዤ እየኖርኩኝ አንዳንድ ነገር እሱ የሚያግዘኝ ነበር ስልሽ አሁን 1000 ብር 2000 ብር በተቀበለ ሰዓት ይሰጠኛል ያመጣ ሲሰጠኝ የተቀበልኩኝ ለቤት የሆነ ነገር ለምኖርበት ቤት ግድ ነው ገባሽ አብረሽ ስትኖሪ ተጋግፈሽ ካልሆነ ኑሮ ከባድ ነው አሁን እንደምታየው እሳት ነው ሁሉ ነገር እንዲህ ብለሽ እንዲህ ስትይ ነው ኑሮ ጨምሮ ታገኝ ብለኛለች ጓደኛዬ እንዲህ ብለሽ እንዲህ ስትይ ብላለች ነው ለታነውና እንደዛ ስለሆነ ተጋግዘሽ ካልሆነ ያን ያክል ባላግዛቸው በሚሰጠኝ ነገር የሆነ ነገር አርፋለሁ ገባሽ ከዛ እንደዛ ያልን እየኖርን ከዛ ስራ መግባት አለብኝ ያማከርኳት
ስራ ማግባት አለብኝ ብዬ አስታውሳለሁ። መስከረም 7 ላይ ነው መስከረም 7 ላይ ዞር ያለ ከዛ ፊት ግን ወላሂ ነው የምልሽ ዞር ያለ ቀን ስራ ጠይቄያለሁ። ኩላሊት በሽተኛ ነኝ ግና ከጨነቀሽ እኮ ምንም ታደርጊያለሽ እኮ ገባሽ? ያምሻል ኩላሊትሽን? አዎ ያመኛል በጣም ያመኝ። ይሄው መድኃኒቱ አለሽም የሀገር መድኃኒት በጣም ብዙ መድኃኒት የኢንፌክሽን አለ የኩላሊት አለ ብርድ መቶኝ ባለፈው በቃ ደከመኝ አልቻልኩም። የሆነ ነገር ትንሽ ነገር ያሳመመኛል። አሁን ላይ በማለት የታከምሽ ነው? ታከማለሁ እንግዲህ ያው ያቅሜ አሁን ላይ አልሐምዱሊላህ አሁን ስትሮ ከጀመርኩ በኋላ ብቻ ብዙ ነገር አልፏል። ከዛ ስራ ገባሁልሽ እግዚአብሔር ይማርሽ አይዞሽ ግን ህክምና አድርጊሽ እሺ አደርጋለሁ ግን ህክምና ብዙ ብር ቢጠይቁኝስ ይፈራል እንጂ አሁን አልትራሳውንድ ብዙ ነገር ታዞልኛል ከኋላሽ የሆነ ወረቀት አለ እንትን ተብዬ ተሰጥቶኝ ነበር ግን ብሩን ብዙ ከጠየቁኝስ ብዬ እንትን እላለሁ ይፈራሉ እና የሆነ ነገርም አለብሽም ይሉኝ ይመስለኛል ግን ቶሎ ስለሚያመኝ ጭንቅላት አይምሮ እንዳይረበሽ በቃ ዝም ብዬ ለጊዜው ማስታገሻ ነገር እንትንልና ወደ ስራ ይገባል። በቃ ማታ አይምሮ መጨናነቅ አልፈልግም። ተጨናንቄ ብዙ ነገር እንትን ብያለሁ። ራሴን በጣም ጎድቻለሁ አሁን ላይ እና ከዛ አንዷ ሳቀችብኝ። የቀን ስራ አስጠቃት ሰርቶ እየወጡ ነው ለምሳ የኔ እናት ቦታ ካልኛ አይቀጥሩኝም ስላ ከጥራት ምን ነው አንቺ ሰውነት ይዘሽ እንዴት ነው የቀን ስራ መጋቢ ቀጫጫ ነኝ በጣም እንደ ያው ነኝ አሁንማ እንደ እነሱ ትንሽ ገዘፍ ያሉ ናቸው። እንዴት ይሄን ሰውነት ይዘሽ የቀን ስራ ከባድ ነው። ደም ተፍተን እኮ ነው ያገኘን ያለ ነው አለች። ፈራው ከዛ በኋላ በምርግ ይዞኩ እየጠየኩ ነው። ከዛ ጤነኛ ሆኖ እንደዚህ ካሉኝ እኔ በሽተኛዋ አንድም ቀን አልሰራም እዛው ነው ፌንት የምበላው ሰው ሌላ ስራ አልፈልጋለሁ። ፋብሪካ እየዞርኩ መጠየቅ ጀመርኩኝ። እንዳጋጣሚ ሆነ የሆነ ቤት አገኘሁ ጨርቃ ፋብሪካ ግን እንትን ይሄ ምንድን ነው አራስ እንትን መተኮስ መተኮስ ካውያ ነው የሚባለው እንደዛ መተኮስ እና ከዛ ገባሁ በ3000 ብር ገባሁ። ከዛ ያቆየን እንጨምራለን ያየን እንጨምርልሻለን ሶስቱን ነበር የዛን ቀን የገባነው። በጣም ብዙ ሰው ነው ያለው ዞስ ከመቶ አይበልጥም ለሰው ሰራተኛ። ከዛ እዛ ገባሁ እየሰራሁኝ በቃ እኔ ራሴን አልጠብቅም ስሰራ በጣም ነው የምሰራው። ከዛ ምን ተባለ በሰራችሁ ልክ ነው የሚከፈለው ተባለ። እኔ ደግሞ ፋራዋ የምር መስሎኝ 3 ሰው የሚሰራው በቀን ሙሉ 3 ሰው የሚሰራው እኔ ብቻዬን መስራት ጀመርኩ። ገንዘብ ለማግኘት እና እኔ ለማግኘት ነው ፍላጎት ይጨምሩልኛል ብዬ ምክንያቱም ልጅ አለችብኝ። ከልጄ ጋር ነው ጥገኝነት የተቀመጥኩት። ከዛ ቤት መውጣት ፈልጋለሁ ከጥገኝነት ቢያንስ እንደዚህ አሁን ተከራይቼ ለብቻዬ መኖር ፈልግ ነበር። በሰዓቱ በ3000 ብር ምን አደርጋለሁ? ቀኔ ደግሞ በቃ እንዲጨምሩልኛል ብዬ በጣም እሰራለሁ ታይኛል። የሆነ ሰዓት ላይ ሰውየው ማናጀር ወደደኝና እንትን ተለማመጃ ላይ ስፌት ይሻላል 5000 ነው ደሞዙ ተለማማጂ ሲላይ 1 አመት የለመኑት አሉ 7 ወር የለመኑት አሉ። እንዴት እሷ 1 ወር ሳይሞላት እንትን አስጋብ ስፌት እንዴት ተለማመጃ አላት ብሎ እንዴት አምዶ ያዙ። እኔንም ጠመዱ ሰውየውንም ጠምዶ ያዙ። አንዳንዴ አይንም ጥሩ አይደለም ያ ሁሉ አይን እኔ ላይ እንትናል አረፈ። እንዴት ገና ወር ሳይሞላት እንዴት ሲንጀር ስፌት እንዴት ተለማመጃ አላት በቃ ወዷት ነው ምናምን ብዙ ነገር ታወራን። የዛጥበ ስራዬን ሰሱም ምንም አይመስለውም የፈለጉት ዝም እኔ ስራዬን መስራት ጀመርኩ። በደንብ ከተለማመድኩ በኋላ ደግሞ እንዳጋጣሚ እኔ የሶስቱ አይደል ምሰራው ከዛ ከኔ ጋር 2 ሆነን መሞተን ነበር ወደ እንትን ያስገባን የነበረው። እኔ እንትን ስላት ያቺኛው አብራኝ የገባችው እኔን ስትለው ሺም ያዘውና እሷን ማስገባት። ከዛ በኋላ እጥራት አጋጠማቸው። እኛ ምን ሰራው የነበረው ተአጠራቸው። እኔ ስለሆንኩ እኔ 3 ሰው ነው ተመዛራው ጋር ሰውጣም ተመለሻል እንደዚህ ስለሆነ ፕሊስ እባክሽ እኔ ራሴ እመልስሻለሁ ቃል ገባልሻለሁ የተወሰነ ሰሪ ነው። ከዛ በቃ መስራት ነው እየሰራው ነገር ይሰማኛል። እዚህ ጋር ይሄ ነገር ይሰማኛል ሰራለሁ። ሽንቴ እንኳን መጥቶ ላለማቋረጥ አልሸነው። ልጆቹ 10 ውሃ ይጠጡ ይወጣሉ። ለካ ቁጭ ስለምትይ ውሃ ጠጥሽ መሽናት ግድ ነው ለኩላሊት ይችላል። አሬ ይሄ ነው ስራ የምሰራለሽ። መጨረሻ ላይ ወንሳል ሽንቴ መጥቶ ሶወጣ በር ላይ ጣለኝ። በቃ ፌንት ወደ ጣለኝ። በቃ የሆነ ስሜን ፌንት አይባል ምን አይሉት በቃ ስብርብር አደረገኝ ነገር። ከዛ መድኃኒት አሉ ሰራው ተሰበሰቡብኝ። ቤትሽ የት ነው ምናምን ገና እኔ 1 ወሬ ነው ቤትሽ ነው የት ነው ሲሉኝ እንጂ ወደ ሰፈራ መስመር አልኳቸው። አንዷ ስትመጣ ይቻታል ምናምን ብላ እዚህ ሰፈር ድረስ አስፋልት ድረስ ካመጣች በኋላ እኔ እያሱን ይዣት እኔ ደግፋኝ አልሄድ በእግሬ እኮ አልሄድም እንዴ ደግፋኝ እንደዚህ እያልኩኝ መጣሁ። ስመጣ እህቴ ቁራን ታስቀራ ነበር ከስር ባለው ቤት አንዱን ክፍል ይዛ እንደዚህ አንጥፋ መጣት ቁራን ታስቀራለች። ከዛ
አየች መጣች አለቀሰች ምናምን ቶሎ ብላ ተራሩጣ ህፃን ልጅ አለቻት የ2 ወር ህፃን ልጅ ናት እሷንም ጥላ በቃ ነው ጤና ጣቢያ ይዛኝ ሄደች ላፍቶ ጤና ጣቢያ ይዛኝ ሄዳ ከዛ ሽንት ምርመራ ተደረገልኝ ደም ውጭ አስር ያሏት ያለ ያዘቻትን ብር ጨረሰቻት እኔ ቦርሳ ውስጥ 150 ብር ነው መሰለኝ ነበር 100 ብሩን ተጠቅሟለች 50 ብር አለ ቦርሳ ውስጥ ቦርሳም የቅድሟ ቦርሳ ናትና ከዛ ደም ምርመራ ተብሽ ከዛ አልትራሳውንድ ስትባል ብር ይላል ከዛ ልጅ ተጻኗ ልጅ ስታለት ጎረቤት አሉ እንጂ ፕላስቱ ላይ የሚኖሩ ማለት ነው ሀብታሞች ናቸው ተከራይቶ ነው የሚኖሩት እነሱ ደግሞ ህፃኗን እነሱ ጋና ብር ጥላቸው መጣችሁ ይዛኝ ጤና ጣቢያ ሄደች አልቅሳ ተቸግራችሁ ይዘው መጡ መሸኩ በቃ መሸዛ ምክንያቱም እዛ ሰዓት እኛ ስንወጣ 11 10 ሰዓት ምናምን ነበር ጤና ጣቢያ ሄድ ምን ስን እስከምን መሸው ለሽጣት ማለት ነበር ከዛ መጡ ነው ህፃኗ አስተቸግራችሁ ይዟት መጡ መኪናቸው መጥቶ ምን ተባላችሁ ምናምን ሲባል አንዴስ ደም ማስተርቻል ሽንት ማስተርቻለሁ ግን ደም አልትራሳውንድ ስላለ አሁን ስለመሸ ነገ አለች እሷ ብር ስለሌላት ስላላዘች ከዛ በኋላ እኔ ያሰራታለሁ ሰው የገባው ነበር እኔ ያሰራታለሁ አልትራሳውንድ ምን ፈልግ ብለው በመኪናቸው ህፃኗን ሰጣት አጠባቻት በመኪና ፈልግን የግል አግኝተን ገባን አልትራሳውንድ ውሃ ጠጥቼዋል 2 ሊትር ውሃ ጨርሼ ጠጥቼ አልትራሳውንድ ሲታይ ኩላሊት ጠጠር አለብሽ ኩላሊት ጠጠር አለብሽ ተባልኩኝ ኩላሊት ጠጠርና ምንድነው እንት ማህፀንሽ ውሃ ቋጥሯል እና ኩላሊት ጠጠር ተባልኩ ጽፋ ምናምን መለሱን ወደ ጤና ጣቢያ እነሱ ናቸው ሪፈር የሚያደርጉኝ ወደ ጤና ጣቢያ መልሱ ጤና ጣቢያ አዩትና መጥቶ ወደ አለርት ላኩኝ ወደ አለርት ሲልኩኝ መሽቶ ስለነበር ኦሬዲ 4 ሰዓት ሆኗል ይዛን ስለመሸ ወደ ቤት ተመለስና ጧት ትይጃለሽ ተባለ እኔ ብር የለኝ ገባሻ ጧት ትይጃለሽ ሲሉ ነው በውስጥ ያለ ደም መመላ ሞትም ከሆነ መጥቶ ከሆነ ይሰደኝ ምንም ማለት አይደለም ምክንያቱም ማይሞት የለም ሁላችሁም ጊዜ ጠባቂና እንግዲህ ፈልግሻለሁ ብሎ ፈጣሪ ከፈለገኝ ምንም ማረጋችሁ ፈታካም የለኝ እንዴ በውስጥ ከራሴ ጋር ያወራው አልሄድም ምናምን ያልኩ ከዛ በኋላ እንደምንም ያቺ ማስታገሻ መርፌም ተውጪ ስለነበረ እንደምንም ጋቦ ተኛሁ ዋልኩኝ ፖፖ እንደዚህ የሚቀመጥልኝ እጠጣለሁ ውሃ እሸናለሁ ሲስተማት ምንደፋው ምናምን መነሳት አልችልም ሰው ነው የሚደግፈው ከዛ በኋላ ያለ አይደለም ሽሮ ወደኩኝ ሐሙስ ውዬ አርቡ በቃ አልቻልኩም ሐሙስ ነበር ለማይድ እንተላልኩት ሐሙስ ዘለልኩትና አርቡ በቃ ሐሙስ ማታ አልቻልኩም በጣም አሞኝ ጧት ተንስቼ ድንገት ተንስቼ እህቴ ሄዳለሁ አልኳት አላርት ሄዳለሁ በጣም አሞኛ ነው ስላት እሷን ብር የላትም ዝም ብላ እሺ ልከተልሽ ቢያንስ ገገፈል አርግሽ ብላ ልጇን አዝላ ተነሳች ልክ ልንወጣ ስንል ተካራዩ እንደዚህ አጋጣሚ በመስኮት ማሞቱ የሚያዩት የለም እንደዛ ያያየ ነበር ከቤቱ ማለት ከዛ ልትሄዱ ነው እንደደግፋኛል ልትሄዱ ነው በቃ አላርት ልወስዳት ማማማት አልቻለች ከዛ በሉሽ እኔ ፒክ ላርጋችሁ አለ መኪና አለ በጣም የሚያምር መኪና ነው እኔ ፒክ ላርጋችሁ ሲል ጠብቁኝ እኔ ልብስ እየተተኮሰልኝ ነው ጠብቁኛል ረን ጠብቃለን ታልኳት ነው እኔ አንድ ግሬን የቦተስኩ ነው የሚሄደው ገባሽ ስለዚህ እንጠብቀው አልኳት 20 ደቂቃ ምናምን ጠብቀናል በቃ ታገሰን ካልታገሽ እንኳን ይሄ ነገር አይመጣም አይደል ያ ነገር ለማግኘት መታገስ አለብሽ ያንን የተማርኩት ታገስኩት ጠበቅኩት ገባን መኪና ውስጥ እየሄድን አካውንትሽን ላክልኛል ወላሂ ነው መልሽ ማታ የተረፈችው 50 ብር ናት ቦርሳ ውስጥ ያለችው ብር የሚባል የለም ግን ወንድሜ ምን ብሏል አለርት ጠብቃታለሁ ትምጣ ብሏል ከዛ እኔ እሱን አልተማመንኩም ወላሂ እኔ አንድ ሰው ተማምኜ አላቅም ሁሌም ቢሆን ከአላህ ጋር ነው ንግግሬ አላህ በሚያውቀው ማለት እኔና አንቺ ስናወራ እኮ ሶስተኛ ሰሚ አላህ ነው እና ከሱ ጋር ነው ንግግሬ ግን ሱቢ ሰላት ላይ እንደዛ ሆኜ ቁጭ ብዬ ሳግጄ መቆም አልችልም ቁጭ ብዬ ሳግጄ ስቅስቅ ብያልቅሽ ያ አላህ አልኩት ለመሄድ እንዳሰብኩ አቃው የለ ይሄ መሄድ አለብኝ ቢወስኛል ማታ በጣም ስላመመኝ ከዛ ያ አላህ እባክህ ወኪል አውጣልኝ ኋላ ይልን ከፊት ይልን ደጋፊ አንተ ነህና እባክህ አንተ ወኪል አውጣልኝ እኔ በማላውቀው አንተ በመታውቀው ወኪል አውጣልኝ ቢያላቀስኩ ከዛ ለቀስኩኝ ገባን መኪና ውስጥ እንዳልኩሽ ከሱ ጧት ቁርስ በልተን ምናምን ነበር የወጣነው ከዛ ስገባው መኪና ውስጥ አካውንት ሲለኝ አካውንት ደነገጡ የምን አካውንት እንዴ መኪና ለምታደርሰኝ ነው የጭራሽ ብር ቆንብኛል በጣም ያስቸገርኩ የመሰለኝ ነው ባይ መጣው እንጂ አትግደርደር ዝብሽ አካውንት ሲላክ እኔ አይደለሁም ወንድሜ እንዳጋጣም ደውሎ የትና ሲለኝ የሆነች ምስኪን ልጅ አለች ሐኪም ቤት ላደርሳት ነው ስለ እናንተ ሐኪም ቤት ካደረስማ እኔ ህክምናውን ልሸፈን ብሎ 5000 ብር ልኮልሻል መልካም ሰው እኮ አይጠፋም ሱብሃንአላህ እኔ 5000 ብር ሲጀመር እንዲ እንደዚህ አላቅ ወላሂ ተጠራቅሞ እንደዚህ 5000 ብር አይቼው አላቅ 5000 ብር ልኮልሻል ለኔ ብርቅ ሆነብኝ አላሁ አክበር አላህ ግን ዱአይን ወዳው መልስ ሲሰጠኝ አልኩኝ የኡነት በቀላል ሰውዩ አያቀኝ እኔንም አያቀኝ እሱ ወንድምየው ብቻ እንደዛ ስላለው ነው
በቃ አላህ ብሎ የሚያደርግ የለም እንደዛ ነው አህለል ኸይር በቃ እሱ ወኪል እሱ ያውቀዋል እኔ አላውቀውም አላህ ያውቀዋል እኔ አላውቀውም አንተም ብታውቀው እኔ በማላውቀው ብያደለ ጠየቁኝ ወዳው መልስ ሰጠኝ በሰው ተመስለው ማለት ወላሂ በቃ ሲጀመር አላህ ሰው ነው የሚልከው ሰው የሚያደርግልሽ አንደኔ ሆነ ሳለ ከፍቶሽ ሰው ሲመክርሽ ምናምን ጥሩ ምክር ከሆነ በቃ አላህ ነው የወረደው ዛሬ እናንቺ አጋጣሚ እንደተገናኘ ነው በቃ አጋጣሚ ተገናኘን ይሄው አስደስተሽኝ አይደለ በቃ እኔ ከፈጣሪ ነው ከዚህ ኢንተርቪው ተደርግ ያለው እይታይቱ ቻናል ላይ ማለት ነው እና እሷ ራስ መልአክ ነው የሆነችልኝ ነው ያልኩት ምክንያቱም በሷ የሷ ቤተሰቦች በጣም ነው ከሷ መስመር ወደኔ ቲክቶክ አካውንት ገብቶ ኢንቦክስ ላይ ብዙ ሰው አካውንት ሲብሎ ያቀሙን አራቶኛል እውነት ነው ምንሽ ማለት ነው በጣም ደስ ይላል መልአክ ነው የሆነችልኝ አሁን ልክ አሁን አንቺ እንደሆንሽ ማለት ባንቺ እንደሚመጣ ነገር አይታወቅም ልክ ነሽ ገባሻ ያ እሺ ከዛ ይሄን ስራ ከጀመርሽ ከዛ በኋላ እንግዲህ የተለያዩ ነገሮችን አይተሻል ብዙ ችግሮችን አልፈሻልና ከዛ በኋላ ነው ይሄንን ውሳኔ ወስነሽ የሊስትሮ ስራ የጀመርሽውና ከዛ መቼ ነበር ምን ያህል ጊዜ ሆነሽ ግን ልብስ ቤት ስሰራ አጥጋቢ ሳይሆንልኝ ስቀር በቃ ስቅስቅ እያለቀስኩኝ አላህ የሆነ ነገር ስጠኝ አልኩኝ ወላሂ በቃ የራሴ ምለው የራሴ በቃ አለቃ ሳይኖርብኝና በሽታዬን ያስታመምኩ ልብስ ቤት ስሰራ ማለት ነው አሻንጉሊት ሳለብሱላ ይነሳብኝ ነበር ኩላል ማለት አልጠን ገና እንትን አላልኩ አልታከምኩትማ ተነሳብኝ ቀጥታ አለርት እንትን ሳይዘው ካለሽ ችግር አንፃር አንቺ ትኩረት ስራ ላይ ነው ትኩረቴ ብር ማግኘት ላይ ነው ብር ማግኘት ላይ ሆኖም ደግሞ በሽታዬም ደግሞ ይዞኛል ገባሻ ፓወር ሃይላንሶኛል በቃ እንደ እንትን አይደለም እንደ እኔ እንደማስበው አልሆነልኝም እንቅፋት ይሆነብኝ ነው አልহামዱሊላህ ረብል ዓለሚን ያማረርኩ አይደለምና ከዛ ሰስቅ በያለቀሱና ካላህ ጋር ተነጋገርኩ ወዳው ይሄ መርገጫው አላ እንጨቱ ቅድም እንደዚህ ጫማ የሚቀመጥ እግርሽ የሚቀመጥበት እሱን ፊቴ ላይ ያመጣብኝ በቃ እንዲ እንደመስጠት የሚመጣው ነገር የለም እንደዚህ ድፍት ቢይ እንደዚህ ያለቀስኩኝ ከዛ እሱ ፊቴ ላይ መጣል ብድግ ብዬ ነው ተነስተውት በቃ ወዳው ቀን ነው ብድግ ብዬ ተነሳ ጁማ አለት ነው ተነስቼ ሊስትሮ አንድ ሊስትሮ አገኘሁትኝና አንተስ በቀን ስንት ነው መስራው አልኩት ከዛ በቀን ስንት ነው መስራው ሰላም እንደዚህ ያክል ነው መስራው ስንት አለሽ ከበይን ስክለኝ ስራሽን ትስስና አዋሽ ከሆነ 300 400 ይሰራል ሰራ ካለ 4-5 ሰራ ከሌለ 200 300 ሊሰር ይችላል ሂሳብ ሰራውና ስለዚህ ተቀጣይ የሚሰራው ማገኘ ይሄን ያክል ነበር አሁን ግን የራሴን ስራ በቃ ቢያንስ ሙሉ ቀን ራሱ አልሰራም እንደውሻው እስከ ያናው ሙሉ ቀን መስራው እስከ 10 ሰዓት ነበር ልክ 10 ሰዓት ጊዜ ወደ ቤቴ ነበር ምክንያቱም ሲመሽን ይጨንቀኛል አልወድም አምሽቶ መግባት አልወድምና ያን አሰብኩኝ ሂሳብ ሰራሁኝ ቀጥታ እቃውን ገዛዘው ባለችኝ ብር 2000 ፈጀብኝ 2000 አልፈጀብኝ 3000 አልፈጅብ ነው 2000 ፈጅቷል 3000 አልፈጀብኝ ሁሉን ማቴሪያል ምናምን አሟልቼ ግን እንጨቱ መርገጫውን ግን የሰጠኝ ያ እንደመስቶት ፊቴ ላይ መጣቻን መርገጫ የሰጠኝ ቅድም ነግርሻለሁ ሜክሲኮ የሆነ ልጅ ነበር ሄጄ ተጠገቡ ተጠግሲ ጠይቀው ስለአልቀው የሆነ ጥሎት ሄዱ ልጆች አሉ እሱን ልስጥሽ ብሎ እንጨቱን እሱን የሰጠኝ ነው ዋልዲ የቀለም ዋልዲ እሱ ሁለት ሰጥቶኛል ከዛ በኋላ ሄጄ ተቀመጥኩኝ መስራት ጀመርኩኝ ግን እህቴ አጣቀም ነበር እሱ ስራ በጊዜ ስገባ ሌላ ጊዜም ሽቼ ነው መገባው 2 ሰዓት 1 ሰዓት ተኩል ስገባለና እንዴ ዛሬም እንደው በጊዜ አለች መጀመሪያ ቀን ግን ፊት ፀሐይና ምን ተቀይሯል ነው ጥልግ ብያለሁ አልበላም ነበር ምግብ ብር ለማጠራቀም ስለነበር ምሳም በላው ያስተር ባቄላ እየበላው ነበር ውሃ መጠጣ ምግብ አልበላም ነበር ብር ማጠራቀም ላይ ነው ከዛ ፊት ለማውጣት ነው ሐሳብ ይገባሻ ብር አጠራቅማለሁ ይዛሉ በቃ አላጠፋም ማጥፋት ላለብኝ ነገር ብቻ ነው ማጠፋው ግድ ማጥፋት ላለ እንጂ አላጠፋም በቃ ምግብ አልበላም አልኩሽ ቤት ካለ እህቴ ጋር መጥቼ እበላለሁ ጧት ወጣለሁ ያቺን ያስር ባቄላ ገጭ ውሃ ጠጥቼ እውላለሁ ውዬ እመጣለሁ መጥቼ ካለ እላለሁ ከዛ ያለ እንዴ አንቺ ልጅ ምንድነው መስጠኝ የቀን ስራ ጀምሬ ነው አልኳት ምን አይሰ መንገድ ጠረጋ አልኳት ማለት አቋቁር ያለው ምንድነው አቧራ ነው መንገድ ጠረጋ እየጠረኩ ነው ይሄ ኮሪደሩ ምናምን ሲሰራ መንገድ እንትን እሱን ነው የምሰራው አልኳት አታውቅም ነበር ከዛ ረመዳን ደረሰ ኡስታዝ ስለሆኑ ከመስጊዱ ራቀኝ ብለው ቤት ተከራይተው ወጡ እነሱ ሲወጡ ተከትያቸው አለጣው እቺ ምንጣፍ ነበረች እቺ ፍራሽ ትታለኝ ነበር እህቴ ከዛ በኋላ በቃ እሱን አናጣጥፌ አንዱ ክፍል ላይ ቁጭ አልኩ ግን ቁጭ ስል ምን ተፈጠረ እነዛ ከተከራዩት ነበር ማብራት ተቀጠለው ወጡ ከዛ ሲወጡ ማብራት ተቆረጠ ከዛ ግን እነሱም እየኖርኩ ያለ ውጪ ተባልኩ ከዛ ሊሰራ ነው ተባልኩ
ግን አጠራቅሜ ያው ባቄላ ምናምን በልቼ ስልክ ገዝቼ ነበር ስልኬ ባለፈው ነው የተዘረፈኩት ሌላ ስልክ ነው ያዝኩት ከዛ ስልክ ገዝቼ ነበር ስልኩን ከገዛሁኝ በስንተኛው ቀን ከቤቱ ውጪ ተባልኩ ድንገት መጥቶ ውጪ ጨለመብኝ በቃ አለ አይደል አለፍኩ ስትይ የሆነ ነገር ብቻ አልሐምዱሊላህ ውጪ ሲሉ ምንም አላልኳቸው እሺ ነው ያልኳቸው ነው ገባሁኝ መግሪብ ሰላት ነበር ሰገድኩኝ ስቅስቅ ብዬ አላቀስኩና አላህ ይመልሽስ ጥገኛ አልሆነ ያ አላህ አሁንም የሆነ ነገር ፍጠርልኝ ጎዳና አልወጣም የሆነ ነገር ፍጠርልኝ አልኩኝ ብቻ በየሆነ በቀን 4 ነው ውጪ ያሉኝ በ26 ይሄን ቤት መጥቼ ተከራይ ከታም ጥቼ እንደከፈልኩላ እስከማላቅ ድረስ ማለት ነው ከአላህ ነው ሁሉም ነገር ከዛ የዛኔ ግን ቤቱ ከቤት ውጪ ያሉኝ ጊዜ እንትን አልኩኝ እስና አልተናገርኩትም ከቤት ውጪ ያሉኝ ጊዜ እህቴ እንዳጋጣም ደውላ ናፈቅሽኝ ብላኛል ሻንዴ የሆነ ሰዓት ላይ ደውላ ከስራ ቦታ እየተመለስኩ ናፈቅሽኝ ያለች ናፈቅሽኝ ስለኝ እሺ ብያ አለም ባንክ ነው በአለም ባንክ ባስ ተሰልፌ ስንት ሰዓት ባሱ መጥቶ ልክ መቁረጥ ሲጀምር አይ ምክንያቱም ለቤት ውጪ የተባልኩበት ጊዜ ላይ ነበር ብር ማጠራቀም አለብኝ አሁን እዛ ቤት ልጆች አሉ ነገር ይዤ መግባት አለብኝ ያችን ብር ካጠፋው ደግሞ ውጪ ተብያለሁ ስለዚህ ማጠራቀም ነው ያለብኝ እንኳን መብላቱ ለማቆም አለብኝ ያችን ቤት ክራይ መከፍላትን ፓርት ለማጠራቀም ማለት ወላሂ አንድ ሰዓት አይሆንም የተሰለፍኩት ባሱ መጥቶ ሲቆረጥ ተመለስኩ ወደ ሜክሲኮ በቃ ሁለት እህቴም ጋር ሄዷል አንድ ቀልቤ መጥቼ የምገባበት ጨለማ ሆኖ ያናድደኛል በጨለማ ስለም የኖርኩ ያለው የሚጋራኝ ሰው አለመኖሩ የሚጠይቀኝ ሰው አለመኖሩ በጣም ጭንቀት ላይ በቃ ጭንቀት ላይ ሆነ ምታወሩ ሰው አትሽን ታቀልሽ ሆነ ታለ በጣም ከፍቶሽ እዛ በዛን ሰዓት መኪና ገጨው መኪና ገጭቶኝ ወደኩኝ ሰውት ባልና ሚስት ነበሩ ሮጦ መጥቶ ሰውየው ወረደ ሚስትየው ወርዳ አነሱኝ አፋፍሶ አነሱ ግን እግሬ ላይ ነበር ሄደብኝ እንደዚህ እግሬ ላይ ነበር ሄደብኝ አንድ እግሬ ላይ ከዛ በኋላ አንስቶ ወሰዱኝ ጥንጥንጥን የራሳቸው ዶክተር ጋር ወሰዱኝ ማለት ነው ከዛ ሲወስዱ ምን አይነት አምላክ ነው ያለሽ አሉ ዶክተሮቹ አላምን ብሎ እቺ መኪና ሄዶባታል ጫማዬ ሄዶ አዩት ነጭ ጫማ ሄዶባታል ጎማ አዎ ሄዶባታል ከዛ ጫማው ሲያፍ ነጭ ጫማ ስለነበር እንዲያስታውቃል እንዲሄደበት አዎ ሄዶባታል ስለዚህ በደንብ እንያት እቺ ልጅ ብሎ ሶስቴ ነው ራጃ ነሱ በራጃ ይት ሲያዩት የለም ምን አይነት አምላክ ነው እቺ ናት ይልሽ ያኔ ተጠቀለልኩባት አልጥላትም ብዬ በዚህ ነበር እንደዚህ ተጠቀለልኩት የነበረው ማለት ነው እንኳን ፈቃራ ተባረክ አንዳንዴ ራሴን ሲያመኝ አስራት አሉና ታስታውሰኛል ያቺን ታይም ማለት ነው ከዛ በኋላ እቺ ሄዶባታል ጎማ ሄዶባታል በቃ ባልናምስ ተጨነቁ ባክ በደንብ ይልን እቺ ልጅ ነገር እንዳትማ ከዛ በኋላ ሲያዩት ምን ነገር የለም ግን ድንገት ካለ ተመልሳ ተምጣች እናደርጋታለን በድጋሚ ህመም ከተሰማት ካልተዋት ምናምን አሉና ይሄን አሽጎ በበረዶ ምናምን አሽቶኝ አሽጎ ኪኒን ታዘዘልኝ ኪኒኑን ገዙልኝ እነሱ ከውጭ ገዝቶልኝ ጨርሰን ስንወጣ መኪናው በጣም ነው የሚያምረው ይገጨኝ ማለት ነው አላየሁትም እስከዛን ሰዓት ከዛ እንዲሳ በጣም ያምራል ማለትና ምስ ተጫንቋሉና ይሄ መኪና እንደገጨኝ አዎ አለችኝ ሚስትየው ወይ በጣም ነው የሚያምረው ታዲያ እንኳን ገጨኝ አልኳቸው ላስቃቸው ይኮነ ተጫንቋሉ በጣም ወልከኔ በላይ እነሱ አጨነቁ እንዚህ ግን የጎተትኩ ይሄድኩኝ አይሆነ ይሄ መኪና እንደገጨኝ ወይ ይሄ ማያምራል እንኳን ገጨኝ ላዳም ይልኩ በኩርኩም ይያለ ነበር ታለሽ ቢላይ እናንተ ታምጣችሁ አንታችሁ ቼክ አደረጋችሁ ላዳም ይሆነ እንደገጨኝ በኩርኩም ይያለ ታለሽ ነበር የሚለኝ ምንም አልሆነች ነበር ሚራው ከዛራንቺ እንደ በህይወት ትቀልጃለሽ ታናራለ ከዛ አንድ ሺህ ብር ሰጡኝ ቤቴ ድረስ አመጡኝ ያው ያቺ ጨለማ ቤት ናት ሻማይ ልጅ ገባው ምናልባት ሴትነት አለ እዚህ ጋር ደግሞ ስራው ብዙም አልተለመደምና ስራው ላይ ያሉ ቻሌንጆች ምንድናቸው ሰዎች ጋርስ ያለው ተቀባይነት መጀመሪያ ላይ ከባድ ነበር መጀመሪያ ላይ ማስክ አድርጌ ሂጃብ እንዲሽፍና አድርጌ ማስክ እንደዚህ አድርጌ ነበር መሰራው ሰሰለኝ እንደዛ ሆኖ ካሜራ ጋጥማለች እንዲናም ብሎ ቼክ ያደርገው እንዴ እሺ ፊልም እየሰራችሁ ምንድነው حرام ነው እንዲሰራው ያለው እስከተሰበቅስክሳቀ ድረስ ማለት ነው ኮንፊደንስ ነሳኝ ሰው በቃ በጣም ያው ያልተለመደ ነገር ስለሆነባቸው ነው አንዳንዶቹ ሴቶች ሄደው ተመልሰው መጥተው አንቺ ሲስተም ጠርጋው ጎበዝ በርቺ ብሎ ይሄዳሉ አንዳንዱ እስኪደፉ ዝም ብሎ ያዩኝ ይሄዳሉ በቃ አሁን ላይ ከዛ በኋላ ቲክቶክ ላይ መልቀቅ ጀመርኩ ስራዎች እኔም በቲክቶክ ነው ያገኘሁት ቲክቶክ ላይ መልቀቅ ጀመር ዝም ብዬ ቆይቷል ከስራ ከጀመርኩ ስልኩም ከገዛው ቆይቷል
ኮንፊደንስ አልነበረኝም። አሁን ሰው ሲያይ ምስለኝ እነዚህ ያዩ ያላመኑ ቪዲዮ ብለቅ ደግሞ ሌላ ኮሜንት ነው የሚመጣው። ስለዚህ ዝም ብዬ የተለያየ ቪዲዮ ዝም ብዬ ቀለጥኩ ነበር የምለቀው። ከዛ በኋላ እንደ አጋጣሚ እንደ ቀልድ ስራዬን ከወደዳችሁት ፎሎ አድርጉኝ ብዬ ለቀኩት። ከ300 እና ከ200 የማያልፍ ቪው በማግስቱ ያለው 12 ቪው አግኝቷል። ከዛ ላይኩ 1000 ምናምን ገብቷል። በቃ ሊስትሮን ትቼ እሱን ማየቱን ምን ያክል ጨመረኝ። ፎሎ ያደርጉኛል አልኩሽ። በቃ ወይኔ ምን አለ እስከዛሬ በለቀኩኝ አልኩኝ። ዘገየዋል ወላሂ በቃ እኔ እንጃ ሁሉም ነገር መሆን ባለበት ሰዓት ነው የሚሆነው። በዚያ አምናለሁ። ዝም ብለሽ ቢሆን ኖር የምትይው ነገር የለም። ሁሉም ነገር ያው አላህ በፈቀደው ሰዓት በፈለገው ሰዓት ነው የሚያደርገው። አሁን በቃ ምን ያህል ትሰራለሽ? በትንሹ አልሰራሽም ከተባለ ቀዝቅዟል። አሁን ላይ ስራ የለም ማለት ነው። አሁን ዛሬ እንደውም አሪፍ ሰራውኝ አይተሻል። ድስ ውስጥ ጫማጣብ ቁጭ ብለሽ ቀለም አልቀባሁም አልዋሽሽም። ቀለም ነው ብር በዛ የሚያደርገው። ቀለም አትካሚም አይደለም ቆዳ ስለሆነ ወልወል አድርገና ስለሆነ የምንቀባት ብሩ ደግሞ 40 ብር ነው። እሷ ብር ታበረክታለች። ግን ቀለም አልቀባሁም። ዛሬ ከነቀ ማጠብ ብቻ ነው። ያው በደንብ ሰራው ከተባለ 500 ሰራለሁ። ቲፕም ይሰጡኛል። አልዋሽሽም ማለት ጥረትሽን በማየት 100 ብር ሰጥተው የሚሄዱ አሉ። 200 ብር አንዳንዶች ይሰጡኛል። አንዴ አስታውሳለሁ አዋራውም ዝም ቸኩላል። ትራንስፖርት ጠይቀኝና አዋራውን አንሽልኝ ምናምን አለኝና አዋራውን ሰውለት ትራንስፖርት ይት ነው ማገኝ ቦሌ ነው ጠይቀኝ ወደ ሜክሲኮ ረዳልኩት 400 ብር ሰጠ። እንዴ አልሽ ደግሞ ምሳ ምን ልበል ምሳ ከበላሁበት እቺ ብር አልቃለች። ምሳው 150 100 ምናምን ነው። ስለዚህ አሁን የሰራሁትን ብር ከበላሁበት እንዴት ላደርጋት ነው? ቤት ኪራይ አለ 4500 ብር ነው ቤት ኪራይ የምከፍለው። ስለዚህ ምን እንዴት ነው ማድረገው? ብቻ እንደዛ ብያሰብኩ ቀን ማለት ወላሂ አንድ ምሳ ይዘጋልኝ ሰው አላጣም። እሱ ሰው 400 ብር ሰጠኝ። በቃ ምሳ ተበላልኩ። አልሰራውም ነበር የዛን ቀን ምንም አልሰራውም ነበር። 400 ብር ሰጠኝ። ምሳዬን በላሁኝ። አልሐምዱሊላህ ሙሉ ቀን ነበር የሰራሁት። ብቻ አልሐምዱሊላህ ረብል ዓለሚን ይሻላል ከቀጠር። የእውነቴን ተምሮ የሚቀጠሩት ሳይሆን አሁን ለምሳሌ እንደኔ አይነቱ መሀይብ ሲቀጠር ዝም ብሎ ቤት ነው የሚቀጠረው። በትምህርት አይደለም ዝም ብለሽ በልምድ የምትሰሪው ስራ ስለሆነ ደሞዛችን እስከዚህ ስለሆነ ግን ተቀጥሮ ከሚሰሩ ስራ ሳይነቁ ለምን ቆሎ ማዞር አይሆንም? እሱ ይሻላል ብዬ ነው ማሰብ። ራስን ስራ የመሰለ ነገር የለም። አልሐምዱሊላህ ልጅን ማምጣት ባልችልም ግን የቤት ኪራይ ግን ችዬ እየከፈልኩ ነው። እውነት ለመናገር ግን በጣም ብዙ ሰው ዝም አይለኝም። ቲክቶክ አካውንትም ስላለኝ እንዳልኩሽም ታዋቂ ሰው ነኝ። በጣም ከፌመስ ጋር ነው ያወራን ያለና 240 ሺህ ተከታይ ያለኝ ሰው ነኝ። አልፋ ሊስትሮ ነው የሚሉ የአንቺ ቤተሰቦች ማያቆኝ ካሉ ፎሎ እንዳደርጉኝ ወደዚህ እንዲመጡ አድርገኝ። ጥሩነቱ ደግሞ እኮ ከሊስትሮ ባሻገር ትምህርትም ትማሪያለሽ አይደል? ባለ ሰዓትሽን ትጠቀሚያለሽ። ሜካፕ ስልጠና ሰነጥላለሁ። እስኪ አላህ ካሊያ ማቴሪያሉን መግዛት ከቻልኩኝ እየተማርኩ ነው ኢንሻአላህ። በተለይ ደግሞ ስራ ለሚንቁ ሰዎች ተምሳሌት ነሽ ብዬ አስባለሁ። ስለሽ ስራ መናቅ አይጠበቅብንም። ዋናው ማግኘታችን ላይ ነው ትኩረት ማድረግ ያለብን። ስለሽ ሐራም እስካልሆነ ድረስ ማናችንም ሐራም ስራ ነው የሚያስጠላው እንጂ ሐላል የሆነ ስራ ለመስራት ስራ መምረጥ አይጠበቅብንም። ከራሳችን ጋር መሄድ ማለት እኛን ማይጎዳን ነገር ከሆነ ከራሳችን ጋር መሄድ አይመጥነኝ የሚባል ነገር የለም። ዋናው ማግኘት ላይ ነው በቃ ትኩረት ማድረግ ያለብን። ምንም ወጣት ሆነን ደግሞ ካልሰራ ማረፍ ባለብን ሰዓት እንጸጸታለን። ገባሻ? ኢነርጂው ባለን ሰዓት ሳንሰራ ሳንጠቀምበት ቀርተን ከዛ ደግሞ ኢነርጂያችን ሲሞት በዛ ሰዓት እንጸጸታለን። ያኔ እንደዚህ ሰርቼ ቢሆን ኖሮ ብለን እንጸጸት አይገባም። ምንም ነገር ቢሆን ለምን 2-3 ስራ አይሆንም? ጤነኛ እስከሆንኩ ድረስ እኔ እሰራለሁ ማለት አሁን ስለ ትንሽ አሁን እኔ ያመኛል አልሐምዱሊላህ ረብል ዓለሚን ግን ቢሆንም እታገላለሁ። ጤና እስካለኝ ድረስ የቻልኩትን ያክል እታገላለሁ። ልጄን ደግሞ አላህ ፈቅዶልኝ አቅሙ ኖሮኝ ደግሞ ልጄን ከራሴ ጋር ማደርግበትን ነገር አላህ እንዲፈጥርልኝ ሁሌም ዱዓዬ ነው። ልጅ ከእናቱ ጋር ነው መሆን ያለበት። እኔ አሁን ስላቃተኝ ስላልቻልኩ ነው እንጂ እነሱ አልከለከሉኝም። በርግጥ ግን እኔ አቅሙ ስለሌለኝ ግዴታ አሁን እኔ ስሰራ እሷ የሚጠብቃት ሰው ግዴታ እዚህ መኖር አለበት። ያን ደግሞ ማድረግ አልችልም። ከቤት ኪራይ ማለፍ አልችልም። እንኳን አሁን ላይ ደግሞ በጣም ከባድ ነው የቤት ኪራይ ራሱ። ወላሂ ቲክቶክ ላይ ብዙ ሰዎች ሰፖርት ያደርጉኛል። በቃ ያላቸውን የዛሬ ቀንሽን የዛሬ ምሳሽን ያሉ 1000 ብር 500 ብር ምናምን እንትን ስለሚሉኝ ነው እንጂ የቤት ኪራይ መሆን ሳልጨነቅ የምከፍለው እንጂ ስራ ቀዝቅዟል። አይዛቃላይ ሞቅ ይላል። ሁሉም ስራ እንደ ጊዜውና እንደ ወቅቱ የሚቀዘቀዝበትም ሞቅ የሚልበትም ጊዜ አለ። እንዳየሹ ጥላ የለውም መጥላ የለውም። ሜዳ ላይ ነው የምሰራው እና እንደው ቢያግዘኝ ሰው አቅሙ ቢኖረው የሆነች መጠለያ ነገር ያላት ቦታ
ሰው ያለበት ቦታ ሆኖ መጠለያ ነገር ጥላ ነገር አድርጌ የሆነች ጀብሎ ነገር ይዤ ምናምን የምሰራበት ቦታ ባገኝ እንደዛ ማድረግ የሚችል ሰው ባገኝ ስፖንሰር እንኳን ባገኝ ደስ ይለኛል። ፀሐዩ ከባድ ነው። ክረምት ላይ ዝናብ ላይ ነው ይዘንበው የነበረው። አልሐምዱሊላህ ዝናቡ አልፎ ደግሞ አሁን ፀሐይ በደንብ እያጠለለኝ። አይዞሽ። ምናልባት እኮ ያው አንቺ እዚህ ጋር እጅሽን አጣጥፈሽ ቁጭ አላልሽም፣ እየለፋሽ ነው፣ እየጣርሽ ነው አይደለ? ፈጣሪም ደግሞ ለሚጥር ሰው ይጨምርለታል። ነገ ላይ ደግሞ በሰፊውና በትልቅ ደረጃ እንደምንገናኝ አልጠራጠርም። ግን ደግሞ ወጣቶች ካንቺ ብዙ ይማራሉ ብለን በማሰብ ነውና ዛሬ እንግዲህ ያደረግንሽ በዚሁም ለነሱም መልእክት ብታስተላልፊልኝ ደስ ይለኛል። በቃ እኔ የምለው ነገር ስራ መናቅ አይጠበቅም። ዋናው ማግኘታችን ላይ ነው ፎከስ ማድረግ ያለብን። እኛ ደግሞ አሁን ጉልበት ኢነርጂ ባለን ሰዓት ካልሰራን ደግሞ ኢነርጂያችን ሲሞት እንትን እንላለን ማለት ይጸጽተናል። እንዳይጸጽተን ደግሞ አሁን ባለን አቅም መጣር እንዳለብን መስራት እንዳለብን ሐራም እንዳይሆን እንጂ ሐላል ስራ ኖርማል ነው። አሁን እኔ ባለውበት እንኳን ስራ ላይ ሆኜ ማለት ብዙ ሰው አንዱ ምን ብሎኛል፣ ለምን በቅርብ ቀን ማለት ነው ሙሉ ወጪሽን የቀን በቀን ስንት መስሪው ይናከል መስራ ማለት ነው። ከዛ በቃ ተዳንዴ 2 ወር ቤት ክረ ልክፈል እንትን ልበልሽ ዛሬ ከኔ ጋር ዋይ ብሎኛል። አይ ማለት ሴትነቴን ፈልጎ ነው እንጂ ሌላ ነገር መቼስ ምሳ ጋብዞ ሊልከኝ እኮ ሊሰጠኝ አይደለም ብሩ። አለኝ ስለማሰከራለሁ አልኩና ብዙ ነገር በምንልበት ብዙ ነገር ሊያጋጥመን ይችላል። ፈተናውን በድል መወጣት ነው ያለብን፣ ጠንካራ መሆን ነው ያለብን። ሰው ምን ይለኛል የሚባል ነገር የለም። ሰው ምንም አለ ምንም ለኔ ዳቦ አይገዛልኝም። ገባሻ? አይመለከተኝም። አልፈፈርት ብዙ ሰው አሁንም ላይ ብዙ ሰው ጥሩ አመለካከት የለውም። ጥሩ በመስራቴ ዝቅ አድርጎ የሚያይ ሰው አለ። እኔ ለኔ ግን ከፍታዬ ነው ስልሽ ብዙ አውቄበታለሁ። ጥሩ ባልሰራ ኖሮ ቲክቶክ ቤተሰቦችን አላቃቸውም ነበር። ገባሽ? አሁን ግን በሰው ተከብቤያለሁ። ብቻዬን ነበርኩኝ። ማወራው ሰው አልነበረም። የህይወቴን ብሶቴን ማጋራው ሰው አልነበረም። ግን አሁን ላይ ግን የቲክቶክ ቤተሰቦቼ አፍርቼ ለነሱ አጋራለሁ። ቢያንስ ሲከፋኝም ላይቭ ገብቼ እነግራቸዋለሁ፣ ሳጣም እነግራቸዋለሁ፣ ያደርጉልኛል። በቃ ወላሂ ምክንያቱም ምርጥ ቤተሰብ ነው ያለኝ። አልሐምዱሊላህ ረብል ዓለሚን እነሱ እንዲሰጠኝ ነበር ብቸኛ ያደረገኝ። በእነሱ ተከብቤያለሁ። አሁን ላይ ደስተኛ ነኝ። ስለሰጠሽኝ ጊዜ እጅግ አድርጌ አመሰግናለሁ። እንግዲህ ከስራሽ ላይ ተሻምቼ ነው ዛሬ ከአንቺ ጋር ጥሩ ቀን ያሳለፍኩትና እጅግ አድርጌ አመሰግናለሁ። ነገ ደግሞ በጥሩ ደረጃ ነገሮች አልፈው ተሳክተው እንደምንገናኝ ምንም አልጠራጠርም። ግን ደግሞ ተመልካቾች አንቺን በሀሳብም በተለያዩ ነገሮችን መደገፍም ከፈለጉ በምን አድራሻ ያገኙሽ? ስልክ ያለ ስልክ ልስጣቸው። እሺ 0951 30 72 ስልኬ ባያን የቲክቶክ አካውንቴ ጋር ከመጡ ባዩ ላይ አለ። ማስታወቂያ ያሰሩኝ ብዬ ስልሽ ማስታወቂያ ያሰሩ ደገፍ እንዲያረጉኝ ብዬ ማስታወቂያ እንትን ካሉኝ ብዬ አጋጣሚ ከተገኘ ብዬ ባዩ ላይ አስቀምጫለሁ። ስልኬን በዛ ማግኘት ይችላል። በዚሁ ቲክቶክ አካውንትሽንም ስልክ ቁጥርሽንም መናገር ትችያለሽ። ቲክቶክ አካውንቴ አልፋ ሊስትሮ ነው የሚለው። አልፋ ሊስትሮ ካሉ ይመጣላቸዋል። ስልክ ቁጥሬ 51 30 72 33 ነው ስልክ ቁጥሬ። ደውሉ ማግኘት ከፈለጉ። እንዴት ነበር ውሏችን? አይ በጣም ደስ ይል ነበር። አሁን በጥሩ ኢነርጂ ነው እያወራሁሽ ያለሁት። በልቻለሁ፣ ቡና ጠጥቻለሁ። ነቃ አላልኩምሽ በደንብ እንጃ። አሪፍ ነበር ውሏችን። ወላሂ አመሰግንሻለሁ ስለመጣሽ ስለጋበዝሽኝ። ወላሂ አመሰግናለሁ። ስለ ሰፖርት አድርገሽኛል አንቺም ያቅምሽን እና በጣም አመሰግናለሁ። እኔም አልፋዬ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በርቺልን፣ ጠንክሪልኝ ማለት ፈልጋለሁ። መልካም ጊዜ ሆነልሽ። የምትሰሩ ስራ ሁሉ ደግሞ የተባረከ እንዲሆን እመኝልሻለሁ። አሜን። እሺ አመሰግናለሁ። ተመልካቾቻችን በዛሬው ፕሮግራማችን ጀግናዋና ታታሪዋን ሴት ያላትን የህይወት ተሞክሮ እንዲሁም ደግሞ ለእናንተ በብዙ ጥንካሬና ተምሳሌ ትሆናለች ብለን ስላሰብን ከሷ ጋር የተለያዩ ውሎችን ስናደርግ ቆይታ አድርገን ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። እንግዲህ በቆይታችን እንደተመለከታችሁት የእሷን የህይወት ተሞክሮ ያለፈችበትን ውጣ ውረድ እንዲሁም ደግሞ ስኬቷን ወደ እናንተ ወደ ውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። አልፋም በሀሳብም ሆነ በተለያየ ነገር መደገፍ ለምትፈልጉ ታች ባለው ስልክ ቁጥር መደወልና እሷን ማግኘት ትችላላችሁ። ዛሬ እንግዲህ ከሷ ጋር አብረን ውለን ያላትን የህይወት ተሞክሮ ያሳለፈችውን ውጣ ውረድና እንዲሁም ደግሞ ለብዙ ሰዎች ተምሳሌ ትሆናለች ብለን በማሰብ የስኬት ጉዞ ላይ የምትገኝ እጅግ ጠንካራና ብርቱ ወጣት ናት። ከሷ ጋር ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ፕሮግራሙን እየመራው ቆይታ ያደረኩት ትንግርት ሙልጌታ ነበርኩኝ። በዛሬው እንግዲህ በልምድና በተሞክሮ ፕሮግራማችን ብዙ ነገሮችን ወደ እናንተ አድርሰናችኋል። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ጤና ይስጥልን።